መጀመሪያ ግን ስራ ሀብለክ ስትጀምር ከምንድን ነው የጀመርከው? ብዙ ነገር ሞክሬያለሁ በህይወቴ ውስጥ ማለት ነው። እንቁላል ሽጬ አውቃለሁ። እንቁላል ቤት ነበረ። እዛ ምን አይነት ኦፖርቹኒቲ መጣልኝ መሰለሽ? ዩቲዩብ መጨፍጨፍ ጀመርኩ። ስለዚህ ቅድም ያልከኝ ጊዜ አሁን ነው ማለት እንችላለን? አዎ ማለት ይቻላል። ስሰማ ደግሞ ያው አማን አንድ ዲግሪ ብቻ ሳይሆን 2 ዲግሪ ነው ያለክ ሚሊዮን ያዛ 2 ዲግሪ ማለት ነው። ትምህርት ላይ ያለክ ምን ተማሪ ነበር? ከማን ሰነፍ አማን አሁን የምትሰራው ለገንዘብ ባይሆን እስኪ የምትሰራው ስራ ምን ነበር? ሙዚቃ በጣም እወዳለሁ። ሙዚቀኛም ነኝ ነት ያለሽ ሙያ ለካ መቀየር ትችላለሽ ወደ ምንም ነገር። ስለዚህ እስካሁን ያለው አማን ሀበሻ ልብስ ነጥ ነበረ፣ ከዛ ፎቶግራፈር ነበር፣ እንቁላል ነጋዴ ነበር። እኔ ለምን ሰራክበት? ኬክን ላይ እና ዳቦ ላይ 2 ዓመት ተርተክበት። እንዴት የማቆም ውሳኔ ላይ እንዴት ደረስክ? በመሀል ምን መጣ መሰለሽ? ወደ ሞተር ገባልሻለሁ። ወድቄ አውቃለሁ። መኪና ገጭቶኝ ያውቃል። መኪና ገጭቶኝ? አዎ ተርነር ላይ ነው። ከዛ የሚመጣ መኪና ከኋላ በፍጥነት እየመጣ ነበር። ገጭ ተፈናጠሩ። ሞተሩ ሌላ ቦታ። በዛ መሀል ነው በቃ አንዳንድ ነገሮች ሀፕን አደረጉ። ዳቦ ቤቱ አቆመ ማለት ነው። ስራ አቆመ። ቶታሊ አቆመ። ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች፣ ይሄ በልዩ ሚዲያ እየተዘጋጀ የሚቀርብላችሁ ልዩ ፖድካስታችን እና ይህን ፖድካስት በጣም ለየት የሚያደርገው ስኬት ጫፍ ላይ የደረሱ ሰዎችን ሳይሆን መሀሉ ላይ ያሉ እየጣሩ ያሉ የተሳካላቸው ብቻ ሳይሆን ያልተሳካላቸውንም ጭምር ያለፉበትን መንገድ እውነታውን የምንወያይበት ፖድካስት ነው። ዛሬ በጣም ልዩ እንግዳ ይዘንላችሁ መተናል። ወደ እንግዳችን ስንመለስ አማን እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንግዲህ አማንን የምናውቅክ ቲክቶክ ላይ ነው። የሞተረኛ ብሎግ በመስራት ብዙዎቹ ያውቁሃል ብዬ ተስፋ አደርጋለሁ። ወደሱ ከመሄዳችን በፊት መጀመሪያ እስቲ ስለራስህ በደንብ አስታውቀን። ያው እንግዲህ ስሜ እንደጠቀሽው አማኑኤል ሳሪ ይባላለሁ። ያው ተወልጄ ያደግኩት አዲስ አበባ፣ ስፔሲፊካሊ ከሆነ ደግሞ ያው 4 ኪሎ የሚባል አካባቢ። ሞር ግን ያው የኖርኩት ደግሞ ወደ ሴሚስ የሚባል አካባቢ ነው። ያው እንደዛ ነው። አማን እንግዲህ ሳገኝክ በጣም መጠየቅ የፈለኩት ኮሜንቶች ግን ቼክ እያደረኩ ነበር። ቲክቶክህን እያያት በጣም ብዙ ሰዎች ሞተረኛ መስልም፣ ያው ቲክቶክ ላይ የምትታወቀው ሞተረኛ ብሎግ በመስራት ነው እና ብዙ ሰው ሞተረኛ መስልም ይልሃል እና ለምንድን ነው እንደዛ የሚልክ? እኔ እንጃ አላውቅም። አብዛኛው ሰው አይ ቲንክ የሆነ ለሞተረኛ የሰጠው የሆነ ቦታ አለ እና በዛ ሀሳብ ስለሚወት ይመስለኛል ብዙ ሰው ሞተረኛ መስልም ምናምን። ግን እንዴት ነው የሞተረኛ ፊት ምን አይነት ነው? እስቲ እኔም ግራ ገብቶኝ ነው የጠየቅኩት። ይህንን ፕሮግራም በዚህ አጋጣሚ የምታዩ ሰዎች የሞተረኛ ፊት አይነት እንደሆነ ብትነግሩኝ ደስ ይለኛል። እሺ አማን፣ ያው ወደ ሞተር ስራ እንመለሳለን፣ ወደ ቲክቶክም እንመለሳለን። ከነዛም ውጭ አንተ በጣም ብዙ የሚወሩ ታሪኮች አሉ። ልጅ ነህ እንግዲህ ስለሆንክ የእውነት በጣም ደስ ብሎኛል። ምክንያቱም በጣም ብዙ ወጣቶች ከአንተ ይማራሉ ብዬ ተስፋ አድርጋለሁ። ያለፍክባቸው መንገዶች ስናወራ ነበር እና እሱን በደንብ ዲቴል እናወራለን። መጀመሪያ ግን ስራ ሀብለክ ስትጀምር ከምንድን ነው የጀመርከው? ስራ ሀብ ስጀምር ብዙ ነገር ሞክሬያለሁ በህይወቴ ውስጥ ማለት ነው። እንቁላል ሽጬ አውቃለሁ። እንቁላል ቤት ነበረኝ። ቀልድ? ልክ አላ ያው ከግቢ ጨርሼ እንደመጣሁ ነው እንደዛ እንትን ውስጥ የገባሁት። ከዛ እሱን ደግሞ ትቼ የሆነ ሰዓት ላይ ወደ ልብስ ምናምን ጥበብ ምናምን ወደ መሸጥ ምናምን እንደዚህ ሶሻል ሚዲያ ላይ ፖስት በማድረግ ምናምን ሰራ ነበር። የመጀመሪያ ስራ እንቁላል መሸጥ ነው? ስንት ዓመት እያለ ማለት ነው የጀመርከው? አይ ቲንክ ልክ ከግቢ እንደተመረኩ ነው። ሰው ግቢ ላይ ተማሪ እያለክ ምናምን ምንም አይነት ህስል ምናምን አላደረገም ነበር። ተምረካላ ትምህርት? አዎ ተምሬያለሁ። ወደ ስራ ከመግባታችን በፊት እንደውም ስለ ትምህርት ቤቶችክ ብናወራ ብዬ አስቤ ነው። እንዴት ነበረ ትምህርት? ሃይ ስኩል፣ ዩኒቨርሲቲ የት ነው የተማርከው? እንዴት አይነት ተማሪ ነበርክ? የተማረ ሞተረኛ ነክ? በዚህ ማስመር የፈለግኩት እሱና። ግን እንዴት ነበረ? የት ነበረ የተማርከው? እንዴት ነበረ ሃይ ስኩል ላይፍክ እና የዩኒቨርሲቲ? ያው ኤሌመንተሪ የተማርኩት ከ1 እስከ 4 አርኪሶል አካዳሚ የሚባል ትምህርት ቤት ነው። ወደ 22 አካባቢ ነው። ምናልባት አላ ልታውቁት ትችላላችሁ። ቴዎድሮስ ሞሲሳን ታውቂዋለሽ? ዘፋኙ ቴዎድሮስ ሞሲሳ የሚባል የእሱ ትምህርት ቤት ነበረ። እዛ ነበር የተማርኩት። ከዛ በኋላ በመሀል እንትን ገባሁኝ ማጂክ ካርፔት 5ኛ ክፍል እዛ ተማርኩኝ እና ትንሽ አለ አይደል የሰፈራችን ርቀት ምናምን ስለሚያው ጩጬም ስለነበር ከዛን ሰዓት ቤተሰብ ሩቅ መንገድ እንድትሄጂ አይፈልግም እና እንዳጋጣሚ እኛም ከ4 ኪሎ ወደ እንትን ገባን ወደ ገርጂ ኮንዶሚኒየም ታውቂያለሽ? መብራት ኃይል ያለው ኮንዶሚኒየም ማለት ነው ዩኒቲ አካባቢ። እዛ ከገባን በኋላ ያው 6ኛ ክፍል እንትን ገባሁኝ ቪዥን አካዳሚ።
ከዛ ከቪዥን አካዳሚ ደግሞ ያው እንደገና ሰፈር ቀየርን ወደ ሲኤምሲ ገርጂ። ያው መብራት ኃይል 1 ዓመት ምናምን ይኖር ነው። ወደ ሲኤምሲ ስንገባ እንትን ቅድስት ትሬዛ። በጣም አሪፍ ትምህርት ቤቶች ነው የተማርከው። በጣም አሪፍ ትምህርት ቤት ነው የተማርከው። ትምህርት ላይ ያለክ ምን ተማሪ ነበር? ከማን ሰነፍ የሚዋሻ አይደለም፣ ያመነ ሰነፍ ተማሪ ነበርኩ። ያው ይህን ፖድካስት የሚያዩ ጓደኞች የሚኖራሉ ብዬ አስባለሁ። ያው እንትን ነው ያው ካጠናው ትሰሪያለሽ ማንም ተማሪ እና ግን እንዴት ነው ይሄ እድሜያችን አለ የሆነ በጀማ ምናምን የምትይው ነገር አለና አንጀማችን አሪፍ ነበረ እና ጎዝ ሰነፎች ነበረ እንደዛ ነገር ነበረ። ከ9ኛ ክፍል ደግሞ ተመልሼ ከ6 ቪዥን ተምሬያለሁ ብዬሻለሁ። ተመልሼ ወደ ቪዥን ገባሁ። ቪዥን 6ኛ ክፍል ተማርኩኝ። ከዛ ቅድስት ትሬዛ 7ኛ ክፍል ተማርኩኝ። ተመልሼ 7 እና 8 ኦልሞስት በቃ ቅድስት ትሬዛ ተናልኩኝ። ከዛ ወደ ቪዥን ተመለስኩኝ። ያው አብዛኛው ተማሪዎች የማውቃቸውም ስለነበሩ ምንም ለመለማመድም አልከበደኝም። ከ9 እስከ 12 ያው ሃይ ስኩል እዛ ጨረስኩ ማለት ነው። ኦኬ ሶ ሙሉ የትምህርት እንትንን የጨረስከው በግል ትምህርት ቤት ነው? ትንሽ ስፖይል ተደርገክ ነው ማለት ይቻላል። አዎ አይ በጣም አሪፍ። ከዛ ግቢት ነበር ይርከው? ግቢ አዲግራት ዩኒቨርሲቲ። አዲግራት። ስለዚህ ዲግሪህም ጭነሃል? ጭኛለሁ በአግባቡ። አዲግራት ላይ ምን ነበር ያጠናከው? ማኔጅመንት። ኦኬ ማኔጅመንት። አዲግራት በእናንተ ጊዜ ነበረ ትንሽ እንትን ነበረ? እኛ ልክ እንደወጣን በስነ ስርዓት የጨረስኩ አንተ? 2009 ገባው 2011 ከግቢ እንትን አልኩ ማለት ነው። ተመረቄ የወጣው 2012 ላይ ደግሞ ያው እንትን ተነሳ ማለት ነው። እና ግቢ ላይፍ እንዴት ነበር? ግቢ ላይፍ በጣም ደስ የሚል ነገር አለው፣ ትንሽ አስቸጋሪም ነገር አለው። በተለይ ደግሞ አሁን ከቤተሰብ ተለይቶ ለማያውቅ ልጅ በጣም ከባድ ነው። ብዙ ነገር ተቸግረናል ስልሽ እንዴት ልበልሽ፣ ይሄ አብዛኞቻችን አሁን የከተማ ልጆች እዚያ ያደገናል አይደለ? እንዴት ነው ይሄ በቃ በሰራተኛ ምናምን ያደገ ልጅ እዛ ሲሄድ ትንሽ አስቸጋሪ ነው። ስራ መስራት መልመድ፣ ልብስ ማጠብ አለ፣ ብዙ ነገር እሱ ላይ ተቸግረናል። እዚህ እያለህ ምንም ማሰብ ነበር? አዎ ያው ይሄ ቤተሰብ እንዳስተዳደግሽ ነው። ልክ ነህ። አንዳንድ ቤተሰብ እንደዚህ ስል ደግሞ የሆነ አንዳንድ ቤተሰብ ደግሞ ልጁን በስትክክል እንደዚህ ስራ ሙያ ወንድ ልጅ ነው ያሳደገ ሰው አለ። በዛው ልክ ደግሞ ምንም ሳይሰሩ ያደጉ ልጆችም አሉና እንደኔ ማለት ነው። ልክ ግን እዛ ስገባ በቃ ቀጥ ብዬ ሁሉንም ነገር በስነ ስርዓት መስራት ጀመርኩ ምናምን። ቀስ እያልሽ ራስሽን ታስተምሪያለሽ ግዴታ ስለሆነ እሱ ነገር ትንሽ ይከብዳል። ደስ የሚለው ፓርት ደግሞ ምንድነው ተቻችሎ መኖርን እዛ ግቢ ውስጥ ታውቂያለሽ። ምክንያቱም 10 ምናምን ሺህ ተማሪ ነው ያለው። የብዙ አይነት ሰው ባህሪ ነው የምታየው ግቢ ውስጥ። የእነሱን ባህሪ ግዴታ የሆነ ችለሽ መኖር አለብሽ፣ እነሱም ያንቺ ችለው መኖር። ይሄ ነገሩ ጥሩ ነው። ፍቅርም አለ፣ ያው የዶርም ብዙ ነገሮች አሉ፣ ደስ የሚሉ እንትኖች አሉ። አሪፍ ነው፣ ደስ ይላል። ስለዚህ ጥሩ ላይፍ ነው አይተክ የወጣኸው ከግቢ ማለት ይቻላል። አሪፍ ነው፣ ደስ ይላል። ስሰማ ደግሞ ያው አማን 1 ዲግሪ ብቻ ሳይሆን 2 ዲግሪ ነው ያለክ። በጣም እኔ እውነት እየተገረምኩ ነበር ስለአንተ ሳጠራ በጣም እየተገረምኩ ነበር። ባለ 2 ዲግሪም ነክ ማለት ይቻላል። በሪያውን የቀጠልከው ወይስ ስራ ሰርተክ ነው? እንዴት መሰለሽ እዛው እየተማርኩኝ በቃ ደስ የሚል አንዳንዴ ጥሩ ጓደኛም ሲኖርሽ ጥሩ ነው። ያላ ግቢ ውስጥ መምረጥ አለብሽ። እንዲሁ አላ የርቀት ለምን አንማርም ምናምን ተባለ። ከዛ እሺ ምናምን አልኩኝ። ያው ሶሻል ዘርፍ ስለሆነ እንትን በቃ አካውንቲንግ ተመረጥኩኝ። ዝም ብዬ በቃ አካውንቲንግ ምናምን የርቀት ተማርኩኝ። ግን ያው ችግሩ ዲግሪ ሳልቀበል የመጡት በመሀል 2012 ላይ አንዳንድ ነገሮች ተነስተው ነበረ። ተመልሼ መሄድ ነበረብኝ። በቃ በዛው ተወኩት። ግን ያው ተምረኳል፣ ዋናው መማር የሚለው ነው ያዛው 2 ዲግሪ ማለት ነው። ወረቀቱ ባይኖርም ተምረኳል፣ እሱ በቂ ነው። እሺ አማን እንግዲህ ያው ስለ ትምህርት ቆይታ ከኛል ካወቅን በቂ ነው ያስባለሁ። ግን አማን አሁን በምትማርበት ሰዓት ምን ነበር ያንተ ትልቁ ግብ? ስልክ የስራ እንትንክ የመጣው ከድሮም ነው ወይስ ይሄ ከተመረክ በኋላ ይሄ ሪያሊቲው የላይፍ ሂት ሲያደርግ ነው? በጣም ጎበዝ በጣም የተለያዩ ስራዎች የምትሞክር ልጅ ሆንክ ወይስ ከድሮም የስራ ፍቅሩ ነበረክ? እንዲህ መሰለሽ የሆነ ትምህርት የተማርኩት አብዛኞቻችን የሆነ ለቤተሰብ ብለን የምንለው ነገር አለ። ያው ለቤተሰብ ብለን ብንማርም ግን ለእኔ በጣም ጠቅሞኛል። አንዳንድ ነገሮች አሁን ላለሁበት ህይወቴ በጣም ጠቅሞኛል። የሆነ አንዳንድ ነገሮች ላይ እንድፈጥኝ ያደርግሻል።
ባለሽ በስራ ኦፖርቹኒቲዎች አሁን ለምሳሌ እንቁላል ሸጥኩ ብስልሽ ቅድም እንቁላሌ እንዴት መሸጥ እንዳለብኝ የሆነ የተማርኩት ትምህርት ቢያንስ የተወሰነች ጋይድ ያደርገኛል። ገባሽ አይደለ? ያው አብዛኛው ላይፍ ነው እንግዲህ ስራ እንደዚህ ሃርድ ወርከር ያደረገኝ ላይፍ ነው ብዬ ነው የማስበው። በማለት ብዙ ነገሮች ስለተከሰቱ እነዛ ነገሮች ጎበዝ እንድትሆኝ ያደርግሻል፣ እንድትጠነክር ያደርግሻል እንጂ መማሪ እንደዚህ አስቤበት እዚህ ደረጃ ደርሳለሁ አይደለም። የሆነ በሱ እንትን አድርገህ አይደለም። በተመረክበት ፊልድ ሰርተህ ታውቃለህ? ጭራሽ አልሰራሁም። 2 ዲግሪ ጭራሽ ምንም ጭራሽ አልሞከርኩም። ቀጥታ ወደ ራስህ ገብተህ የቀባካ ምንም ስራ አልሞከርኩም። ሂጂ ቲቪንም ምናምን እንትን አላልኩም በቃ። ስለዚህ አሁን ላይ ብዙ ሰዎች መማር ጥቅም የለውም፣ ወረቀቱ ምንም አይጠቅመንም፣ ዞሮ ዞሮ የራሳችንን ስራ ነው የምንሰራው። ስለዚህ መማራችን አሁን በጣም ብዙ ሰዎች አሁን ስፔሻሊ አሁን ላይ ያለው ጀነሬሽን 12ኛ ክፍል ተማሪዎች ምናምን ብታዋራ አብዛኛው ሰው በቃ መማር ድካም ነው፣ ምን ያደርግልናል፣ የራሳችንን ስራ ነው የምንሰራው፣ እሱን ብናስቀጥል ይሻላል ነው የሚሉት። እና እንደሱ ልክ ነው ብለህ ታስባለህ ወይስ አንተ እስኪ 2 ዲግሪ ስለጫንክ ብዙ እንትን ይኖርካል እና ምንድን ነው የምትመክራቸው? ወረቀቱን የሚያዙ ምንም ካልሰራክበት ምን ጥቅም አለው? መማር ጥቅም የለውም ብዬ እንትን ለመናገር አልፈልግም። ግን እንደ ሰው ይሆናል አይደለ? እንደ ማንኛውም ኢትዮጵያዊ ሳስብ ቤተሰብ የሚፈልገው ከአንቺ የሆነ ነገር አለ፣ እንድንማርላቸው ይፈልጋል። ዲግሪ የሆነ ያው ታውቂዋለሽ እንግዲህ የካልቸራችንን እና የሆነ እንትና ልጅ እኮ እንትና ዲግሪ ያለውና እንዲባል ይፈልጋል። ያ ነገር መጥፎ ነው ብዬ አስባለሁ፣ በአንዳንድ ሳይድም ማለት ነው። ግን ቤተሰብ የሚደረግ ነገር ቤተሰብ ግን እኔ አሁን መማር ጥቅም አለው ብዬ ማስበው እስከ 12ኛ ሰው ከተማረ በኋላ የራሱን የሆነ ዲሲሽን ቢወስን አሪፍ ነው። አሁን ለምሳሌ እኔ የሚፈልገው ሌላ ነገር ነበረ በዛ ሰዓት። ያው ሙዚቃ በጣም ወዳለሁ፣ ሙዚቀኛም ነኝ። ትንሽ ድራም ምናምን በጣም ወዳለሁ። የዛን ሰዓት ልማር ምናምን ስል ቤተሰብ አይቻልም። ኦኬ ግቢ ሳገባ በፊት ከ12 በኋላ ስመማራ ወደ ሌላ መስመር ትሄዳለህ የሚባል ነገር አለ። ገብቶሻል? እና በዛ ያው ተከልክያለሁ። ግን የዛን ሰዓት የሆነ ሙዚቃን በማር ኖሮ ወይ ያሬድ ገብቼ ወይ ሴሚናሪ ገብቼ ቢሆን ኖሮ አሁን ላይ የሆነ የምፈልጊው ላይፍ የሆነ ደስ እያለሽ የምትኖሪ ህይወት ትኖሪያለሽ። እና መማር የሰው ልጅ መማር አለበት ብዬ የማስበው የሚፈልገው የሆነ የራሱ ኢንተረስት ሊሆነ በጣም ስለዚህ ከምታባክናቸው እነዛ ግቢ ላይ የነበሩትን አመታቶች የምትወደው ነገር ላይ አጥንተክ ቢሆን አሁን ጎበዝ ድራመር፣ ጎበዝ ሙዚቀኛ አሁን ነበረ ብለህ ነው የምታስበው? እንደዛ ነው የማስበው። እንደዛ ነው እንጂ ከባድ ነው። በእንትን ብቻ መመራት ልክ ነው፣ ከባድ ነው። እሺ አማን፣ ከዛ የመጀመሪያ ስራዬ እንቁላል ያልከኝ፣ እሺ እንዴት ነበር? እንዴት ነው የጀመርከው? እንቁላል ያው እንዴት እንደጀመርኩ ላላጮትሽ። የምኖርበት ቤት አካባቢ የሆነች ትንሽዬ ሱቅ ነበረች፣ ጠባብ ናት በጣም ምናምን። በቃ ከቤተሰብ ጋር ወራው ምናምን እና ለምን እንደዚህ አልጀምርም ምናምን አልኳቸው። ቤተሰብ ከኔ የሚወድልኝ ባህሪ ቢኖር ምንድነው ስራ አልነቅም፣ ምንም አይነት ስራ እሰራለሁ። ኦኬ በቃ እሺ ምናምን ተባለ። በትንሽ እንቁላል ተጀመረ። አንድ ፍሪጅ ነበረች ደግሞ ይሄ ኖርማሊ ባለ መስታወት አለች፣ እርጎ መደርደሪያ ምናምን። ሁለቱን አንድ ላይ ጀመርኩ ማለት ነው። ከዛ ጥሩ ነው፣ አሪፍ እንቅስቃሴ አለው። ከዛ በመሀል ምን አለ ያው እንደምታውቂው እንዴት ነው አብዛኛው ኢትዮጵያ ማህበረሰብ ወይ የምትኖሪበት አካባቢ ጾሞች አሉ ምናምን እና የዛን ሳሌ ገቢው በጣም ነው የሚቀዘቅዘው። ምንም አይሸጥም ማለት ይቻላል። እዛ ሰዓት በቃ ይሄ ነገር የሆነ ጭንቀት ይሆንብሻል። ያስገባሻቸው እንቁላሎች ምናምን ይበላሹብሻል ምናምን። እንደዚህ አይነት ነገር ሲመጣ ይሄ ስራ ያዋጣም አልኩኝ። በቃ ቶሎ ጊቭ አፕ አደረክ እንዴ? ቶሎ ጊቭ አፕ ነው ያደረኩት ስልሽ 3 ወር 4 ወር ነው የሰሩት እንደዛ አካባቢ። በፍስኩ ሰዓት ሲቀዘቅዝ የዛን ሰዓት ምን ማሰብ ነበረብኝ መሰለሽ? በዛ ሰዓት የሚሸጡ ነገሮችን ማሰብ ነበረብኝ። በቃ አሰብኩኝ ብዙ ነገር፣ ግን ሊመጣልኝ አልቻለም። ከዛ ቶሎ ነው ጊቭ አፕ ያደረኩት እሱ ነገር ላይ። ቶሎ እሷን ቤት ቁልፍ ነው ያደረኳት። ወዲያው ዘጋህ? በቃ 4 ወር ተከራይተህ ምናምን ነበር የጀመርከው? ያው የፋሚሊ ነው ይሻል ነበር ያቺ። እዛው ላይ ነው ውጭ በኩል አድርጌ ጀመርኩ። ግን ብዙም እንትን አይደለም፣ ቶሎ ነው እንትን ያደረከው። ግን እንዴት ነበር አሁን በፍስኩ ሰዓት የምትሰራው ስራ? ጥሩ የሚባል ነው። ጥሩ የሚባል ነው፣ እንቅስቃሴ አለው። ልክ ያው ጾሞች ምናምን ሲመጡ ግን ትንሽ ይታወቃል። የስራው ባህሪ ነው። እሺ ከዛ እሱን በጣም በትንሽ ጊዜ ዘጋኸው። ከዛስ እንዴት ነበር? ከዛ ምን አይነት ኦፖርቹኒቲ መጣልኝ መሰለሽ? በመሀል እንትን እሰራ ነበረ
እንደዚህ ዩቲዩብ ቪዲዮዎች ምናምን ሞካከር ነበር። ዩቲዩበርም ነበርክ? ዩቲዩበርም ነበርክ? ሞኔታይዝ ያደረገው ነው አካውንት? ሞኔታይዝ ያደረገ አካውንት ምናምን በጣም ያልገባህበት የለም ማለት ዘማል። በቃ ዩቲዩብ መጨፍጨፍ ጀመርኩ ስግጥ ብዬ በቃ አይደለ ቪዲዮ ኤዲት ማድረግ ራሴን አስተማርኩኝ። በዚህ አጋጣሚ ጓደኛዬንም ላመሰግነው እፈልጋለሁ። እሱ አንዳንድ ቲፖችን ይሰጠኛል ምናምን። ኦኬ ትምህርት ቤት ላይ ምናምን ሳይሆን ራሴ እና ያው የጓደኛዬም እንዳልኩሻላ ጁዌል ይባላል ቴክ ኮንቴንት ክሬተር ነው እሱ። አንዳንድ ነገሮች ጋይድ ያደርገኛል ምናምን። በዛ እንትን አልኩኝ ማለት ነው ራሴን አስተማርኩኝ። እሱም ከሱ ጋር እንዲህ ዲስከስ እያደረግን ምናምን እንዲህ ብታደርገው እንዲህ እየተባባልን መስራት ጀመር። ሪያክሽን ቪዲዮ ነበር የምሰራው። ዩቲዩብ ላይ አለ አሁን አካውንት አለ አለ አካውንት አለ። እሺ ሪያክሽን ቪዲዮዎች የሚያስቁ የተለያዩ የተዝናናባቸውን ቪዲዮዎች እንትን ማድረግ ማብረክ ከቲክቶክ ትሰበስቢያለሽ ምናምን። እሺ ከዛ በእነሱ ያው ሪያክት ማድረግ ዩቲዩብ ከፍሎካል? ከፍሎኛል። ከዛ ለምን አቆምክ ታዲያ? በጣም ችግር አለብኝ ይሄ ኮንሲስተንሲ የሚባለው ነገር ላይ በጣም በቃ ራሴን ስቲል ነው የሚፈትነኝ ነገር ቢኖር ኮንሲስተንት አለመሆን አንድ ነገር ላይ። አሁን ላይ በቃ ፎር ሹር ማለት ነው የአካውንት እስካሁን ኮንሲስተንት በሆነበት ኖሮ ከ100,000 ምናምን በላይ ሰብስክራይበር ይኖር ነበር ዩቲዩብ። እንዴ ገንዘብ እስከመድረስ ድረስ እስኪሰራ ድረስ ከደረስክ እኮ የሆነ የተወሰነ ኤፈርት ወጥተህበታል ማለት ነው። ምን ያህል ክፍያ ተከፍሎክ ያውቃል? መጀመሪያ $60 ነበረች የተቀበልኩት። እንዴ በጣም አሪፍ ነው። የዛሬ ስንት ዓመት 4 ዓመት ምናምን በፊት እንደ መጀመሪያ እኮ ምን ሰማክ? ሰው እኮ ክፍያ ሲያገኝ ይበረታታል። አይ በደንብ እሰራለሁ ከዚህ በኋላ ምናምን ደስ ይላል። የመጀመሪያ ክፍያሽ አስበሽዋል? በዛ ሰዓት ስራ ምንም እየሰራሽ አይደለም። አንድ ነገር ላይ ብቻ ነው ፎከስ እያደረግሽ ያለሽው። ጀስት ምንድነው ወጪ ብቻ ነው ያለሽ፣ ኢንከም የለሽም። ያው ወጪው ደግሞ ከየት ነው የሚመጣው ካልሽ ያው ስራ የለም ከቤተሰብ ነው የሚሆነው። እንደዚህ አይነት ላይፍ ደግሞ ተመርቀሽ ደግሞ የቤተሰብ እጅ ማየት ይደብራል። ሞር እንትን ጭንቅላትሽን አንዳንዴ ኩርኩም በይው በቃ። ተመርቀሽ ስራ ለማግኘት ማለት ከቤተሰብ ደግሞ እንደገና ብር መቀበል ማለት በጣም ከባድ ነው። ምን ዲሳይድ አደረግ እስቲ ዩቲዩብ ልሞክረው ነው በሚል ሞከርኩኝ። ከዛ $60 አካባቢ ምናምን ሰራልን። የመጀመሪያ ክፍያ $60 ናት። ከዛ ያው በባንክ ነው የሚልኩልሽ ዩቲዩብ ሲልክልሽ ጉግል አድሰንስ ስታስገቢ ምናምን ብዙ የምትሞያቸው እንትኖች አሉ። በዳሽን ባንክ አስገቡልኝ። ዛን ሰዓት ታዩ እስቲ ስንት ማለት ነበረ ያኔ? 5,000 ምናምን ብር እንደዛ አካባቢ ነው። ብዙ ነው። ብዙ ነው። 5,000 ምናምን ብር እንደዛ መሰለኝ። አይ ቲንክ እንደዛ ነው። ቢያንስ ከስንት ዓመት በፊት ይሆናል እሱ? 3 ዓመት። 3 ዓመት ብዙ ነው። እርግጠኛ ግን አይደለሁ። አይ ቲንክ እንትን ብሎ ነው መሰለኝ ይሆናል ዩቲዩብ እንትን የሚልሽ ነገር እና $60 እና የሆነ እንትን አለው ብቻ እንደዛ ብር ተደማምሮ የሆነ ብር እንደዛ ገብቶልኛል። በአንድ ወር ነው ወይስ ኤግዛክትሊ አማውንቱን እርግጠኛ አይደለሁም። አሁን ሳስበው ዩቲዩብ ለካ $70 በላይ እንደሚሰጥ እና ሳስበው ከዛ በላይ ነው። ብቻ ግን ተቀብያለሁ። ብር ወስደሃል? የመጀመሪያ ክፍያ ከተቀበልክ በኋላ ነው ያቆምከው ወይስ ቀጠልክበት? ትንሽ ቀጠልኩበት። ከዛ በመሀል እንደዚህ በፐርሰናል ጉዳይ አቆምኩኝ። ፐርሰናል ጉዳይ ስፔሲፊክ ለማድረግ ብቻ እዛ እንትን ላይ መስራት አልፈለግም። ወቅት በራሴ ጉዳይ አቆምኩኝ። ከዛ ወደ ሌላ ስራ ገባሁ ማለት ነው። ስለዚህ እስካሁን ያለው አማን እንቁላል ነጋዴ ነበረ፣ ከዛ ዩቱበር ሆነ። ከዛስ እንዴት ነበር ወደ ቲርክ? ከዛ አንድ አጋጣሚ እኛ ያው የቤተሰብ ሱቅ አለ ምናምን ብዬሻለሁ። እዛ የሆነ ሰው ተከራየ፣ እንደዚህ ልብስ ጥበብ ምናምን የሚሰራ ልጅ ማለት ነው። ከዛ ከሱ ጋር ዝም ብዬ መዋል ጀመርኩኝ። ስልሽ በቃ የሚሄድበት የለም ስራ የለኝም ምናምን። ያለኝ አማራጭ ምንድነው? ከሱ ጋር ቁጭ ብዬ በቃ የሆነ ሙያ እስቲ አሁን እንኳን ይህን ኦፖርቹኒቲ ልጠቀም፣ ሙያ ተምሬ ቢያንስ ወደፊት የራሴ ነገር ይኖረኛል የሚል ነገር ማለት ነው። ከዛ ከሱ ጋር ቁጭ ማለት ጀመርኩ ምናምን። ከዛ ምን ሀሳብ መጣልኝ፣ እቺ ኤዲቲንግ ስኪል ያለች እና የምቀርጻቸው ምናምን ነገሮች አሉ። እሱ ለምን ይህንን ነገር ወደ ቢዝነስ አልቀይረውም አልኩኝ። እንትን ላይ ማድረግ ማለት ነው። እሱ የሚሰራቸውን ልብሶች ቪዲዮ ምናምን እየሰራው በዛ ሰዓት ቲክቶክ እንጠቀማለን ግን ብዙ ይሄን ያህል አይደለም። ሰው ይፈራዋል ነገር ቲክቶክን እና በደንብ አልተለመደም። ከዛ ዩቲዩብ ሾርት አለ አይደለ? የ1 ደቂቃ እሰራለሁ ዩቲዩብ ሾርት ላይ ለቀዋለሁ። ከዛ ደግሞ እንደ ዩቲዩብ ላይ ቲክቶክ ላይም ለቀው ነበር ቪዲዮዎች እና ሰው መደወል ጀመረ። ዩቲዩብ ሾርት ስራ ያመጣል። አብዛኛው ኬት መሰለኝ ስራ የሚያመጣው ይሄ ውጭ ሀገር ከሚኖሩ ሰዎች፣ ዱባይ የሚኖሩ ጥበብ ደግሞ አብዛኛው የሚፈልጉት ወደዛ የሚኖሩ ሰዎች ይደውሉልኝ ጀመረ ማለት በዋትሳፕ ኮንታክት ያደርጉኛል። እኛ ከዚህ እንልክላቸዋለን ምናምን። እሱ አሪፍ ብር ነበር አላሽ
የጥበቡ ማለት ነው። በጣም አሪፍ ነው። ሰው እንደ ቀልድ ሳታስበው ይሄ በመቅረጽ ምናምን ወደ ሙያው ገባህበት ማለት ነው። በቃ እሱ ይሰራል፣ አንተ ያስተዋወቅከው ማርኬት እያደረክ ቪዲዮ ሰራለታለሁ ምናምን፣ ከዛ ላይ የሆነ አየር ትይዣለሽ ምናምን፣ በቃ እንደዛ እያደረኩኝ መስራት ጀመርኩኝ። ፒስ ነበር የዛን ሰዓት፣ ፒስ አሪፍ ነው፣ ብሩም አሪፍ ነው። እሱ የሆነ አይዲያው በቃ አለ አይደል ይሄ ነገር እንዲህ ነው ምናምን ብዬ ገረመኝ ለራሴ። እንዲመሰለሽ የሆነ ያለሽ ሙያ ለካ መቀየር ትችላለሽ ወደ ምንም ነገር። አሁን ቪዲዮ ኤዲቲንግ በተለይ የሚችሉ ሰዎች ባሉት ፊልድ ራሱ የሆነ ነገር መስራት እንደሚችሉ ወደ ገንዘብ መቀየር ስፔሻሊ ደግሞ አሁን ላይ ፍሊፕ አደረግኩኝ ወደ ልብስ ስራ። እሱን ሰርቻለሁ ቢያንስ 4 ወር 5 ወር ሰርቻለሁ። እሱ እዛ ላይ ስትሰራ የነበረው እንደ ፓርትነር ነው ወይስ ይሄ ጀስት እንደ ዲጂታል ማርኬተር ይሄ ሶሻል ሚዲያውን ነው ማኔጅ የምታደርገው ወይስ እንደ ፓርትነር የሆነ እንትን ኖሮክ ነበር ስትሰራ የነበረ? ፓርትነር ማለትም ትችላለሽ። ያው ዲጂታል ማርኬተር መባል አይችልም፣ ያው ዝም ብሎ ትንሽ ሱቅ ስለሆነ ብቻ የዛን ሱቅ ሶሻል ሚዲያውን ማኔጅ ያደረግለት ነው እኮ። የእሱን ክፍያ ነበር የሚሰደቅ ወይስ ደግሞ ያገኛችሁትን የሰራችሁትን እንደ ፓርትነር ነበረ? እንዴት መሰለሽ አሁን የሚሰራው ልብስ አለ አይደለ? እሱ ዋጋ ያወጣለታል። እኔ ከዛ ላይ የምፈልገውን አየር ይዤ ለሚመጣው ከስተመር እንትን ላለው ማለት ነው። እንደዛ ነበር ትሰራ የነበረው። ኮሚሽን እያዝኩ ማለት ነው። እንደዛ ሰራሁኝ 5 ወር 6 ወር ሰራሁኝ። ከዛ በመሀል ልጁ ለቀቀ። ሙያ ተምረካል በእርግጠኝነት እስከዛ? እንዲህ በደንብ የስፌት እንትን አለኝ፣ ሂንቱ አለኝ። ያው ስፌት ላይ ከባዱ የሚባለው መቁረጥ ነው። መቅጠም ምናምን ተቆርጦ የተሰጠሽን ነገር መምታት ምናምን ቀላል ነው ስልሽ ያው ሙያውን እንትን እያልኩ ሳይሆን ያው ትለምጂዋለሽ። የሆነ ካየኸው ከቆየህበት ትለምደዋለህ። ከዛ በዛ ሰራክ ወይስ? ኧረ አልሰራሁም። በቃ ልጁ ልክ ሲያቆም እኔም እስካሁን ካየው ቶሎ ነው ተስፋ መቆርጥ የነበረው። ኮንሲስተንት በቃ ችግር አለብኝ። እሱ ነገር አሳጥቶኛል ብለህ የምታስበው ነገር አለ? ኧረ በጣም ስፔሻሊ አሁን በዩቲዩብ አሁን ሳስበው የት እንደሚደርስ ሳስበው በቃ በጣም ትላለህ። አንዳንዴ ቁጭ ብዬ ሌላ ዩቲዩበሮች አብረን ይጀመርናሉ እና ዝም ብዬ ዩቲዩባቸው አሁን ገብቼ ሳይ ምናምን ኔክስት ሌቭል ደርሰዋል እነሱ። እኔ ደግሞ አሁን ያሉበት ደረጃ ላይ ነው ያሉት እና ኮንሲስተንት አለመሆን በጣም ወሳኝ ነው። በጣም ብዙ አሁን ምከር ራሱ ትባል በቃ በጣም በዋንነት የምትመክረው ሳይሆን የያዛችሁት ነገር ላይ በቃ እንትን በሉ ቀጥሉ። ምንም ይሄ አለ አይደለ አንድ ነገር ላይ እንዴት ነው ውጤት እንደሚመጣላችሁ ካወቃችሁ በቃ ጠበቅ አድርጋችሁ መያዝ፣ ጥግ ድረስ መሄድ። ከዛ በኋላ ጥግ ድረስ ከሄዳችሁ በኋላ እንደማይሆን ካወቃችሁ ተስፋ ቁረጡ እንጂ እና በጣም ብዙ ሰዎች በሁለቱም ነው የሚቸገሩት። ሁለቱም ነገሮች ባይዘዌ በጣም ከስኬታችን ያርቁናል ብዬ አስባለሁ። አንደኛው የማይሆንልክ ስራ ላይ ሆነክ የማይሆንልን ስራ አለ በየሆነ መንገድ በቃ ጭራሽ ለኛ የማይሆን ውጤት ላናይበት የምንችል ስራ አለ ብዬ አምናለሁ። አንዳንዴ በጣም አንድ ስራ ላይ በቃ ይሄ በጣም ስለሞከርን በጣም ጊዜያችንን ስለፈጀንበት ይሆናል ብለው ከማያስቡ ሰዎች ነኝ። አየት አድርገኸው ከአንተ ጋር የማይሆን ከሆነ መንገድ መቀየር በጣም ጥሩ ነገር ነው። ግን ደግሞ እንደዛ በሚደረግ ሰዓት ይሄ በጣም መዝነነው ካልሆነ ደግሞ በጣም የኛ ከሆነ ስራ ላይም ልንወጣ እንችላለን። የሆነ ሁለቱም ባላንስ ማድረግ አለበት። አሁን አንዳንድ ሰዎች ተመርቀው በተመረቁበት ፊልድ በቃ ይሄ ነው መሆን ያለበት ብለው በጣም ረጅም አመታቸውን ከፈጁ በኋላ በጣም ሲቆጫቸው የተካተቀ ማጋጥሞ ካያውቅም መስሪያ ቤት ላይ ምናምን እኔ ለ30 ምናምን ዓመት እዚህ መስሪያ ቤት ሰራው ግን በቃ ምን ነው እንትን ባልኩ ግን አሁን ላይ አይችሉም። ገባክ? 30 ዓመት በጣም ረጅም እንትን ነው የሚሆንባቸው። ሰው መቀየር በጣም ይከብዳቸዋል። አንተም ደግሞ አሁን ካየከው በጣም አጫጭር ጊዜ ነበር መስጠት። አሁን በ3 ወር ምናምን ነበር ጊቭ አፕ የምታደርገው ድሮ ላይ። እሱም መጥፎ ነው፣ ይሄኛውም መጥፎ ነው። ሁለቱን ባላንስ ማድረግ ወሳኝ ነው። ልክ ነሽ። ሀሳብሽን እጋራዋለሁ እኔ። ትክክለኛ ሀሳብ ነው ያነሳሽው እና በዛ ነገሮች ነው እኔ በቃ የኮንሲስተንት ያለመሆን ነገር የሚመጣው በዛ ነው። ያው በእርግጥ አሁን የጥበብ ያልኩሽ ነገር ላይ ተቆጭቼበታለሁ ስቲል፣ ግን በጣም ሞር መቆጭበት ግን ቢኖር ዩቲዩብ እንዴ ይዘው እንደጋገምከው በጣም ለነገሩ ዩቲዩብ ላይ በዓለማችን ላይ በጣም የሚሰራበት ፕላትፎርም ነው። በጣም ብዙ ሰዎች የሚሰሩበት ነው። እንግዲህ አማን እስካሁን ባለው የ2 ዲግሪ ባለቤት ነህ፣ 2 ዲግሪዎች ይዘሃል። እንቁላል ነጋዴ ነበርክ። እንቁላል ነጋዴ ባይዘዌ በጣም ሀብታም የሚያደርጉ ከሚባሉ ስራዎች ውስጥ ነው። ያው ዲስትሪቢዩተሮቹ ሀብታም ናቸው፣ አከፋፋዮቹ ጎበዝ ናቸው አላቸው። እንቁላል ነጋዴ ነበርክ። ከዛን ደግሞ ዩቲዩበር ነበርክ፣ ኤዲተር ነበርክ። ስለ ኤዲቲንጉ ነገርከኝ። ያ ኤዲቲንጉ አንዳንድ ጨዋታም አለ በመሀል። እንዴት? ኤዲቲንግ እየሰራሁ የሆነ ሰዓት ላይ ፎቶ ቤት ገባኝ።
ፎቶግራፈርም ነበር። ስለዚህ ይሄ አሁን ያቆምነው ዩቲዩብ የጥበቡ ስራ ላይ አይደለ? ከጥበቡ ስራ በፊት ነበር እሱ ምሳሌ ነበር ከጥበቡ ስራ በፊት። ስለዚህ ፎቶ ቤት ተቀጥረክ እንደ ፎቶግራፈር ሰርቻለሁ። ኦኬ። በደሞዝ ማለት ነው? በደሞዝ ግን ደሞዟ በጣም በቃ በህይወቴ እኔ መጀመሪያ የተቀጠርኩት የዛን ቀን ነው። በዚህ ሁሉ ጥረት ውስጥ አንድም ቀን ተቀጥረክ አታውቅም? አለመቀጠር ነው? አለመቀጠር መጠረው በራሴ እሱ ነበረ። ያው ከዛ በኋላ ፎቶ ቤት ተቀጠርኩኝ። ፎቶ ቤት ስቀጠር በ2500 ደሞዝ። 2500 ከዩቲዩቡ በፊት ነው በኋላ? ከዩቲዩቡ በኋላ ዩቲዩብን የሚያክል ነገር ትተሽ በ2500 ደሞዝ መቀጠር በጣም እንትን ነው። ከዛ ወደዛ ገባሁኝ። ያው የፎቶ ቤት ኤዲቲንግ እና እንትን ይለያያል። ያው ዩቲዩብ ላይ የምሰራቸው ኤዲቲንጎች ፎቶ ቤት በጣም የጠቀመኝ ነገር ቢኖር ሞር እውቀቱ ጠቅሞኛል። እዛ ጋር የምታያቸው ኤዲቲንጎች ይለያሉ። በተለይ የሰርግ ስራዎች ምናምን ላይ ምናምን ኤዲት የምታደርጋቸው ፎቶች ምናምን ይለያሉ። እኔ ደግሞ ያው ሂንቱም ስለነበረኝ ያው አዶቤ ፎቶሾፕ ላይ ምናምን አንዳንድ እውቀቶች ስለነበሩ ሰውየው የሆነ ነገር አሳየኝ። እኔም የፈጠነ ነው በቃ በሳምንት ምናምን የፈጠነ እንትን አልኩኝ። እሱን ፎቶ ቤት ባይዘው አንድ ወር ነው የሰራሁት። በጣም ስራዎችን የምትጀምርባቸው እና የምታቆምባቸው ፍጥነቶች በጣም። ስለዚህ እነዚህ ሁሉ ነገሮች እኮ አመት ባልሞላ ጊዜ ውስጥ ነበር የምታደርገው ማለት ይቻላል። ግን ምን አለ መሰለሽ አሁን ፎቶ ቤት ያቋረጥኩበት በአንዳንድ ምክንያቶች ነው። ከሰውየው ጋር አልተስማማንም። የሆነ ኪስ ተነሳ ምናምን። አይ ያው ፍቃድ ትጠይቂያለሽ እንደማንኛውም ሰው። ያው በህይወትሽ ላይ ብዙ ነገሮች ይመጣሉ አይደለ? የዛን ሰዓት ፍቃድ ጠየኩኝ። አይሆንም ምናምን አለኝ። ግዴታ ደግሞ ያን ቀን ያስፈልገኝ ነበር። ያው በሀዘን ሰው አጋጥሞኝ በዛ ምክንያት መሄድ አለብኝ መድረስ አለብኝ ምናምን። አይ ይሄን ስራ አልፈለግኩም ምናምን የሚል ኬስ ተነሳ። እኔ ደግሞ እንደዚህ እንትን ነኝ። ተቀጥሬ ሰርቼ ስለማላውቅ ጥጋበኛ የሚባል ልጅ አይደለሁም። ግን አይ እንደዚህማ ከሆነ ለምናምን ተባብዬ ከሰውዬው ጋር ግብ ተፈጠረ። በዛው ወጣሁኝ እንጂ ስራውን መልቀቅ ፈልጌ አልነበረም። ግን ያው ተቀጣሪ መሆን ከመጀመሪያም ስለማትፈልግ ይሄ ኤምፕሎይ መሆን ሊከብድክ ይችላል። ይሄ የራስን ስራ የምትፈልገው ከነፃነቱም አይደለ? አሁን አብዛኛው ሰው የራሱን ስራ መስራት የሚፈልገው ትንሽም ሆነ ትልቅ በጣም የጊዜ ነፃነትም አዛዥም እንዲኖረው ካለመፈለግ ነው። እሱ ነገር መሰለኝ አንተ ስራ ላይ ያጋጠመክ። የሚገርምሽ ነገር እንደዛ የተባባልነው ሰውዬ ከ2 ወር ነው ከ3 ወር በኋላ አይ ቲንክ ደውሎ ተመለስ ምናምን ብሎኛል። ጎበዝ ነበርክ ማለት ነው። ሞክራለሁ። ከዚያስ ተመለስክ? አይ አልተመለስኩም። የቅጥር ስራ በቃ ሌላ ስራ ጀምሬያለሁ ምናምን ሳልጀምር እኮ ነው። ኦኬ ሳትጀምር ምንም ስራ ሳልጀምር አይ ሌላ ስራ ጀምሬያለሁ ብዬ እንትን አልኩት። በቃ ያው አልፈለክም ነበረ መመለስ። ይሄ እንዴት ነው የምትፈልጊያት ያቺ ሞመንት በችግርሽ ጊዜ እንትን የማይልሽን እንትን ለምን መልሰሽ ገብተሽ እንደገና ሌላ ችግር ሲያጋጥምሽ ያ ነገር ይከሰታል። ስለዚህ በዛው ይቀር ይሻላል እንደዚህ ስራ። እሱ ልክ ነህ። በዛ አቆምኩኝ ማለት ነው። ስለዚህ አሁን በጣም የሚገርም ነው። እኔ እውነት በቃ በጣም የጥረት መዓት ነው ያየሁብህ እስካሁን ድረስ። አስበው የሆነ የራስክ ችግር ብለህ የምታስቀምጠው ነገር እንዳለ ሆኖ ግን በጣም ብዙ ነገሮች ሞከርክ። ስለዚህ ቆይ እስካሁን ካሉት ስንነሳ 2 ዲግሪ ያለክ፣ ዩቲዩበር ሆነክ ነበር፣ የልብስ ዲዛይነር አበሻ ልብስ ትሸጥ ነበረ። ከዛ ፎቶግራፈር ነበርክ፣ ፎቶ ቤቶች ላይ ትሰራ ነበረ፣ እንቁላል ነጋዴ ነበርክ። በጣም እነዚህ አሁን ብዙ ናቸው። ብዙ ነገሮች ሞክራለሁ። የእነዚህን ሁሉ ስራዎች ባህሪ ማወቅ ራሱ በህይወትክ የሚሰጥክ ትልቅ ትምህርት የራሱ ይሆናል። ከነዚህ ውስጥ ተማርኩበት የምትላቸው ነገሮች አሉ ማለት እስካሁን ካለው ከሞከርካቸው ነገሮች ይህን አስተማረኝ፣ ይህንን ደግሞ እንትን አደረገኝ ያልከው? ከዚህም ቀጥሎ በጣም ብዙ ስራዎች ሰርታሉ፣ ወደ እነሱ እንመለሳለን። ግን እስኪ እስካሁን ባለው እንዴት ነበረ? ያው በእነዚህ ውስጥ ብዙ ነው የተማርኩት ነገር። አንድ ራስሽን በጣም ኮንሲስተንት ማድረግ አለብሽ ምንም ነገር ላይ። በቃ ይሄ ቶሎ ጊቭ አፕ የማድረግ ነገር ጭንቅላት ውስጥ በቃ መፈጠር የለበትም። እሱን አንድ ተምሬበታለሁ። ያው እንቁላል መሸጡ ላይ እንዳልኩሽ ነው። ኪሳራ ሲበዛብሽ ማንኛውም ነጋዴ እንግዲህ ያው ስራውን ማቆሙ አይቀርም። በዛ ምክንያት እሱን አቆምኩኝ።
እንዴት ቢዝነስ ላይ ማኔጅ ማድረግ እንዳለብሽ ምን ወቅቶች አሉ ኤቭሪ ወቅቶችን እንዲጠብቀሽ መሸጥ እንዳለብሽ ማጥናት አለብሽ አናሊሲስ መስራት አለብሽ በዚህ ሰዓት ምን ቢሸጥ ነው የሚያዋጣው ያውን በዚህ ሰዓት አይሄድም ምናምን የሚለው ነገር በደንብ በቃ አናሊሲስ መስራት አለብሽ እሱን ነገር ተምሬያለሁ አሁን ወደፊት ለማስባቸው ፊውቸር ቢዝነሶች አሁን ዝም ብዬ ጥልቅ ብዬ እንደበፊቱ በደመ ነፍስ አልገባም አጥንተሽ ምናምን ይሄ እንደዚህ ባደርግ ካልኩሌት ታደርጊያለሽ ነገሮች ምክንያቱም የሆነ የመጣሽበት ባክግራውንድ አለ አይደል የመጣሽበት እያንዳንዱ ስቴፖች ለምሳሌ ስራ ጥቅም አላቸው ያስባሉና እነዛን ተመሪበታለሁ እነዚህን ሁሉ ግን እየጀመርክ ስታውቀው ምናምን የሆነ ጊቭ አፕ ማድረግ ነገር አልመጣም ወይ ራስን ስራዎች ሁለተኛ ወይ ባልጀመርስ ምናምን ምክንያቱም እያንዳንዱ ቢዝነሶች ሲጀምር ወጪዎች ይኖሯቸዋል በጣም ቤተሰብም እንዲያምንብክ በጣም ብዙ ነገር አስረድክ ነው የእነሱንም ሱቅ ብትጠቀም የሆነ እነሱ የሚያጡት ነገር ስላለ በደንብ አሳምነክ ምናምን ነው ከቤተሰብ ሳይድ ደግሞ አንደኛ ተምረክ በፊልድ ጋር ለመስራት አለ አልሰራም ብለክ ነው የተቀመጥከው እሰራለሁ ቢዝነሶች ብለክ ደግሞ እንደዚህ ስከስር ምን ስትል እንዴት ነበረ እሱን ነገር ያለፍከው ስትከስሪ ያው ከቤተሰብ ነው ያንን ብር ተቀብዬ ጀመርኩት ከዛ መልሳለሁ ነው በሚል ጨዋታ ማለት ነው እንኳን ብሩን ለመልስ ሌላ ኪሳራ ሆነ ያው እንትን ለመረዳት ይሞክራሉ አንቺም ለማሳመን ትሞክሪያለሽ እንደወጣት እነሱንም ለመረዳት ትሞክሪያለሽ ግን በቃ ያው በሚለው ታለፈ ያው ብዙ ኪሳራ ስላልሆነች ነው መሰለኝ የዛ ሰዓት በትንሹ ነው የምትጀምረው ተብሎ ከዛ ግን ሌላ ቢዝነስ ምንም ከነሱ እንትን ያልኩት ነገር የለም ዳይሬክት በቃ ዩቲዩብ ምናምን ጀመርኩኝ ምናምን እነሱ በራስ እውቀት ተማምነክ ስለሆነ እና በእነዚህ ነገሮች በቃ የሆነ እንትን ወጣት ስትሆኚ ብር የምታገኝበትን መንገድ አታጭም ለአንዳንድ ሰዎችም እንደዚህ ቪዲዮ ቤት ድረስ እየመጡ የሚሰጡኝ ነበር ኤዲት አደርግላቸዋለሁ ከዛም ኢንከም አገኝ ነበር ምናምን በቃ በዛ ተፍተፍ እላለሁ የሰዎች ቪዲዮ ኤዲት ታደርግ ነበር ተምብኔል እሰራላቸዋለሁ ምናምን የሌሎች ዩቲዩበሮችን ቪዲዮዎች ማለት ነው በዚህ ዩቲዩብ የሚሰሩ ምናምን የእነሱ ቪዲዮ ኤዲት አደርግላቸዋለሁ ተምብኔል ሌላ የስራ ዘርፍ ቢያንስ በዛ ደግሞ ኢንከም ታገኛለች በአንድ ቪዲዮ ያህል ይታሰብልሻል በዛም ኢንከም አገኛለሁ በዚህም ኢንከም አገኛለሁ ጥሩ ክፍያ ነበር እሱ ፒስ ነው አሪፍ ምንም አይደል ያው በአንድ ቪዲዮ ነው የሚታሰብልሽ 400 ብር ምናምን በአንድ ቪዲዮ ኤዲቲንግ ማለት ነው ቪዲዮን በ30 ደቂቃ ማለት ተቀራጋታ የምታደርገው ወይ አሪፍ ነው በጣም እንደ ሳይድ ሀስል ነገር እንደ ሳይድ ሀስል ነው በቃ በደንብ ፎከስ አድርገሽ ቪዲዮን እንትን ካልሻቸው የሆነ መሰጪው እንትን አለ ይሄ ፕሪሚየር ፕሮ ላይ አዶቤ ላይ የሆነ መሰጪው እንትን አለ በቃ እነሱን እንትን ያልሽ መሄድ ጠብቀሽ ፒስ ነበር በዛም ብር አገኘ ነበር አሪፍ ነው ብቻ እንደዛ ያረፍ አገኛለሁ ብር ጥሩ ነው የሄድካው እስካሁን ግን አሁን እነዚህን ሁሉ ነገሮች ስትሞክር ይሄ ሪያሊቲው ሂት አድርጎሃል ይባላል ይሄ ላይፍ አሁን ለምሳሌ የሰው ይሄ እንትን ተርኒንግ ፖይንት ይለያያል የሆነ ነገር ላይ ምንጭቅ ብሎ የሚነሳበት ወይ የሆነ ስራ በጣም እንዴት ነው የሚራብበት የሚባል ይሄ በጣም ሀስል በቃ እንድታደርግ ምናምን ያስገደደክ የላይፍ እንትን ነበረ ወይስ በራስህ ዝም ብለክ የሆነ ነበር ተሰራይ ነበር ያስገደደኝ ከሆነ አመት በኋላ ነው እንጂ እስከዚህ ድረስ ሰላም ነበር እስከዚህ ሰላም ነው ስለዚህ እዛ ጋር ስንደርስ ትነግረኛለህ እዛኛው ስራ ጋር ስንደርስ ትነግረኛለህ ግን አሁን ለምሳሌ ዩኒቨርሲቲ ተመርቆ ወይም ደግሞ ገና 12ኛ ክፍል ላይ ሆኖ ምናምን ለሚመለከት ከአንድ ወጣት አሁን እስካያቸው ስራዎች ውስጥ ይሄ እስከሞከርካዎች ውስጥ ምከረኝ ቢልክ አሁን የብሰው ጥያቄ የራሴን ስራ ከምንም ከትንሽ ቢሆን ልጀምር ወይስ ተቀጥሬ 1 አመት ተምሬ እንትኑን ልማረው ነው እና እንደዛ ቢልክ አሁን እንዳንተ ይሄ ፕሮፌሽናል የሆነ መልስ እንድትሰጠኝ ሳይሆን አንተ ከተማርከው ከላይፍክ ምን ትመክራለህ መመክሮኔ ብዬ የማስበው አንድ ስኪል የሆኑ ነገሮች ለምሳሌ አሁን ኤዲቲንግ ስኪል ነው አይደለ እሱ እንደ ሳይድ እየሰራ ከዛ በኋላ ደግሞ የሚመጣለትን ኦፖርቹኒቲዎች ወደዛ መቀየር ማለት ነው ስኪልሽን ወደ ስራ መቀየር ማለት ነው አሁን ለምሳሌ ቅድም ብዬሻለሁ እኮ ቪዲዮ ኤዲቲንግ የሚችል ሰው ምንም አይነት ሙያ ውስጥ ቢገባ ለምሳሌ ልብስ ውስጥ ቢገባ ቪዲዮ ኤዲቲንግ ስለሚችል ካሜራ ሹት ማድረግ ስለሚችል ምናምን ቪዲዮ ሹት ማድረግ ስለሚችል ያንን ነገር ወደ እንትን ቀየረው ማለት ነው አየሽ ስኪል በቃ መመክራቸው እሱ ነው በህይወትሽ ላይ ስትኖሪ አንድ ስኪል ያስፈልግሻል ያው ኤዲቲንግ ብቻም ላይሆን ይችላል ሌላም ስኪል አለ ደግሞ በቃ የተለያየ እሱ ጎበዝ ነኝ ከኔ ጋር ሄዳል በሚለው በሚያስበው መንገድ ከሱ ጋር ሳይድ ላይ እንትን እያደረጋ ቢሄድ ያስፈልጋል ውሳኔ ለመወሰን ይጠቅመዋል ብለህ ነው የምታስበው
እንግዲህ አማን ቡናችንን ተጋብዝልን። ሴሬሞኒ ባይኖርም በደረቁ እሺ። ቡና ላይ እንዴት ነህ? ቡና በጣም ደስ ይመቸኛል። ጠዋት ላይ ከስራ በፊት የምጠጣ አይነት ሰው ነህ ወይስ ደግሞ ከስራ ልክ ምሳ ከበላሁ በኋላ ግድ ነው? እንደዛ ሰው አያልፈኝም። አይ ደስ ይላል። እንግዲህ አማን እንደነገርኩህ የኛ የዚህ ፖድካስት ዋና ዓላማ ይሄ ስኬት ላይ ያሉ ሰዎችን ታሪክ ነው ብዙ ጊዜ የሰማ ነው እና ስኬት ላይም ሆነክም ቢሆን ጥሩ ግን መሀሉን ልታሳየን ፈቃደኛ ከሆንክ ገባካ። አሁን ለምሳሌ ሊስትሮ ነበርኩኝ አሁን ደግሞ በጣም ሚሊዮነር ሆንኩኝ የሚሉ ታሪኮች ውስጥ ያለው መሀል ላይ ያለ ከሊስትሮ ቀጥሎ ኤግዛክትሊ ምን ሰራ፣ ቀጥሎ ያለው ስራው ምን ነበረ፣ ከሱ ቀጥሎ ምን እዚህ ጋር ደረሰው የሚለውን በጣም ለማወቅ ለሚሹ ሰዎች ነው የተዘጋጀው። ለዛ አሁን አንተንም ሂደቶች በቃ ከመጀመሪያ ጀምሮ ማወቅ የፈለግነው አንድ ወጣት አሁን በቤቱ ሆኖ የሚያይክ በእርግጠኝነት ይማርበታል ብለን ስለምናስብ እንደገና ደግሞ የተሳካለት ሰው ብቻ አይደለም እኛ ፖድካስት ላይ የሚመጣው ገና በጥረት ላይ ያለ ወይ ደግሞ ያመነ በቃ ጊቭ አፕ አድርጊያለሁ ከዚህ በኋላ ምንም አልሞክርም የሚልም ሰው ህይወቱ ያስተምራል ብለን ተስፋ እናደርጋለን። አሁን ቤት ላይ በጣም ብዙ ሰዎች ተስፋ ቆርጠው ተቀምጠው እንዳንተ አይነት ተመሳሳይ ሁኔታ ላይ ያለ ሰው መጥቶ በቃ በዚህ ምክንያት ነው የወደኩት በዚህ ምናምን ሲል ከሰው እየሰማክ እኮ የምትማራቸው በጣም ብዙ ነገሮች አሉ። ውድቀት በጣም ያስተምራል ባይዘው እና እሱን በማስመልከት ነው። ስለዚህ ምን ላይ ነበር ያቆምነው? አሁን አማን ዲዛይነር ይሄ የጥበቡን በምትሸጥበት ስራ ነበረ። ከዛ ሱቅ ተዘጋ ታውቀው አንተ። ከዛ እሺ ምን ነበር የቀጠለው? ከዛ አይ ቲንክ የሆነ ፕላን ተደረገ ከቤተሰብ ጋር ማለት ነው እንደዚህ የሆነ ቤከሪ ምናምን ለመክፈት ቤከሪ እና ፔስትሪ ማለት ነው። ከዛ በመሀል ምን ሀሳብ መጣልኝ? ይህ ሀሳብማ ከመጣ ለምን ይህ ሙያ ልማርም አልኩኝ። ከዛ ይህ ሙያ ተማርኩኝ። የዳቦና ኬክ ማድረግ ማለት ነው። ለ6 ወር ነበረ። በጣም በቃ ኢንተረስቲንግ የሆነ ትምህርት ነው። የምግብ ነገር ደግሞ ኩክ ማድረግ ላይ ጎበዝ ነክ። ቲክቶክ ላይ ያየው ነበረ እንዴ በጣም ምሰራቸው ምግቦች በጣም ቆንጆ ምግቦች ራስ ከነካ ኩክ ምታረጋው? ራሴ ነኝ። ያው ከቤተሰብ ጋር አንዳንዴ ደግሞ የተሰራም እበላለሁ። ራሴን ኩክ ሳደርግ ደግሞ ታዩታላችሁና ቤከሪ እና ፔስትሪ ደግሞ እሱን ተማርኩኝ። ፒስ ነው። በጣም ደስ የሚል ትምህርት ነው። በጣም እውነት ሁሉንም ሰው የምመክረው ነገር በህይወታችሁ እሱን ሙያ ብትማሩት በጣም ደስ የሚል ነው። ኢንተረስቲንግ ነው። የሆነ ለስራም ባይሆን እንደ ሆቢ ለቤት ውስጥም እንደ ሆቢ ብትማሩት እመክራለሁ። ሰዎች ትምህርት ቤት ላይ ነበር የተማርከው? ምን ያህል ጊዜ? 6 ወር። የ6 ወር ኮርስ ነው። ደስ የሚልሽ ደግሞ ምንድነው ሰኞ፣ ሮብ፣ ዓርብ ነው የምትማሪው። የ2 ሰዓት ትምህርት ነው። ምንም ጊዜ ይሄን ብዙ አይሻማህም? ብዙ ጊዜ አይሻማም። የጧት ክላስ ነበር ነው የምወስደው። በዛ ሰዓት ሄዳለሁ፣ እንሰራለን፣ እንበላለን። ኢንተረስቲንግ ነው። የምግብ ትምህርቶች በጣም ደስ ይላሉ። እንሰራለን፣ እንበላለን። ቤት ደግሞ እዛ የተማርሽውን ደግሞ ቤት ሄደሽ ተሞክሪያለሽ። እንደገና ቤተሰብ ሄደሽ ታበያለሽ። በጣም አሪፍ ጊዜ ነበር እና እንደዛ እሱን ተማርኩኝ። ከዛ ቤከሪ እና ፔስትሪ ወደሚባለው እንትን ተገባ ማለት ነው። ስራ ተገባ። በመሀል አንዳንድ ነገሮች በጣም ዘግይተው ነበረ። በዚህ ጊዜ ውስጥ ይሆናል አይደል የሆነ ሰዓት ምናምን በቃ ይሄ እኔም ስትረስ ውስጥ ገብቼ ነበረ። ምክንያቱም እንዴት ነው አንድ ነገር ተስፋ በማድረግ ቁጭት እና ያ ነገር ሳይሳካ ሲቀር ያለው ስትረስ በጣም ከባድ ነው። እጅሽ ላይ ብር አይኖርም ምናምን፣ ወጣት ነሽ ምናምን፣ ያው ያስፈልግሻል እንደማንኛውም ሰው። ትንሽ ዘግይተው ነበር ለመክፈት ቤከሪ። ኦኬ ይሄን ከመጀመር በፊት ነው እንደዚህ አይነት ጊዜ ላይ ገባህ? ኦኬ ስለዚህ ቅድም ያልከኝ ጊዜ አሁን ነው ማለት እንችላለን? አዎ ማለት ይቻላል። ከዚህ ነው የጀመረው። ከዛ ያ ነገር ተጀመረ ማለት ነው። ያ ስራ ለ2 ዓመት ሰራሁት። እሱን ስራ ኬክን ላይ እና ዳቦ ላይ ማለት ፔስትሪ 2 ዓመት ሰራሁኝ። ውጤቱ በጣም አሪፍ ነው። ግን ከዛ የተማርኩት ነገር ምንድነው ማንኛውም ሰው የሆነ ቢዝነስ ኦን ሲያደርግ ሎኬሽን ማተር እንደሚያደርግ በጣም አየሁበት። ኦኬ ሎኬሽን ካንተ እንትን ብሎ ማይሆን ቦታ ነበር። ያው አሪፍ ማምረቻ ቦታ አለ፣ ግን ሎኬሽኑ በጣም የሚሸጥበት ቦታ አይን የሆነ ቦታ አይደለም። ኦኬ ሰው የራስን ነው የከፈትከው? የመጋገሪያው ማሽኑ ምንም ኖሮ ማለት ነው? ከቤተሰብ ጋር ነው፣ ግን ሞር እኔ ነኝ ማኔጅ ማድረግ የነበረው ምናምን። ራስህ የጋገርክ? እኔም ሙያም ስለነበረኝ ያው የሚሰሩ ከአንቺ ስር የሚሰሩ ልጆች ነበሩ፣ ሰራተኞች ነበሩ። እነሱን ትልቅ ቢዝነስ ነው ቤተው። ትልቅ ቢዝነስ እንደሆነ ሆኖ ሳለ ምን አለ መሰለሽ ማኔጅመንት እና ማርኬቲንግ ላይ በጣም መስራት አለብሽ። ማኔጅመንት በቃ ፐርፌክት መሆን አለብሽ። ያው ለእኔ እንደ መጀመሪያ
እንትኔ ነው ገብቶሻል። ማኔጅም ሳረግ ኤክስፒሪየንስ የለኝም በእውነቱ እና ብዙ ነገሮች በማለት ሀፕን አድርገዋል ምናምን። ከባድ ስራ ነው ደግሞ እንዲህ እንደምታስቢ ቀላል ስራ አይደለም። በጣም ከባድ። ምኑ ላይ ነው ክብደቱ? ብዙ ነገር እንትን ይልብሻል። አንዳንዴ አሁን ለምሳሌ ጀነሬተር ለማሽን የሚሆን ጀነሬተር ለመግዛት ራሱ በጣም ብዙ ወጪ ያስፈልግሻል እና አንዳንዴ መብራት ይጠፋል። የዛ ሰዓት ኪሳራ ይመጣል። ብዙ ታሪክ ይመጣል። ኦርደሮች ምናምን ትቀበሉ? ሜይ ቢ አሁን የኬክ ኦርደሮች ሊኖር ይችል ነበረ። በዛ ሰዓት አሁን መብራት ከጠፋ ትልቅ ኪሳራ ነው። ደንበኛሽንም ታስቀይሚዋለሽ፣ ያንቺም ስራ እዚህ ጋር ይበላሻል ማለት ነው። በጣም ቻሌንጅ ያለው ስራ ቢኖር ዳቦ ቤት ነው። ዳቦ ቤትና ኬክ ቤት በጣም ቻሌንጅ አለው። ሲታይ ግን እንደውም በጣም ቺል ስራ ነው። አዎ እንዴት መሰልሽ አሁን ላይ የምናያቸው ከተማችን ላይ ትላልቅ ዳቦ ቤቶች ማለት ነው ያሉበት ሌቭል እንዴት እንደሆነ ታውቂያለሽ? በቃ ራሳቸውን ይህንን ስቴፕ አልፎ ሄደው አሁን ተደራጅተው ኤቭሪቲንግ እቃ ያሟሉ። አሁን መብራት ቢጠፋ ምንም ጀነሬተር አላቸው። ምንም የሚቸገሩት ነገር የለም። ብዙ ሰራተኞች አላቸው። አንደኛው ሰራተኛ ቢሄድባቸው አንደኛው አለ። ግን እንደዚህ በሁለት በሶስት ሰራተኛ ግን ሲሆን ትንሽ ይከብዳል ስራው። ስለዚህ አሁን እዚህ ስራ ላይ በጣም ትልቅ እንትን ሆነብክ። ሜይ ቢ የቲም ማነስ ሊሆን አይችልም? ቲም ማነስም አንድ ግን ቲሙ ደግሞ ያነሰው እንዴት እንደው ታውቂያለሽ? አንቺ የመክፈል አፎርድ ማድረግ አለመቻሉ። ዳቦ ቤት አፎርድ ያደርግ ነበረ በዛን ሰዓት እና በጣም ቻሌንጅ አለው። ተፈተኝ በጣም ከሁሉም ስራ የፈተነክ ነው ማለት እንችላለን። በጣም በቃ ይሄ እንትን ይወስናል። አሪፍ ማኔጅመንት እና ካፒታል፣ ጥሩ ካፒታል ካለሽ በቃ የሚገርም ስራ ነው። የሚገርም ገቢ ያለው ግን በጣም ፈታኝ ስራ ነው። ግን እኮ ኦልሬዲ አንተ አሁን አስበው ማሽኖች ገዝተህ ከገባክ መስሪያ ቦታው እንትን ካልክ ኦልሬዲ ኢንቨስት አድርገህበታል። አዎ ያው ቤተሰብ ነው ኢንቨስት ያደረገበት። ያው ጀስት እኔ እንጠቀምበት ነው እንትን ያሉት። አንተ እየሰራክበት ነው። ዞሮ ግን እነዚህ እንትኖች አሟልቶ ነው እየሰራ የነበረው። ግን ምንድነው የጎደለው? ይሄ እንዳልከው ቲም ማኔጅመንት ላይ ሰው ያስፈልግህ ነበር እና ሎኬሽኑ። ስለዚህ በደንብ አይሸጥም ነበር የነበርክበት አካባቢ። በደንብ አይሸጥም ነበረ ምናምን። ይከብዳል በጣም በቃ አይደል በጣም እንትን አለው። ጥሩ ነገር ማቅረብ እየቻልሽ የሆነ እውቀቱ እያለሽ ምናምን የሎኬሽን እንዴት ነው እንዳል ማሽኖች ላይ ኢንቨስት ካደረግሽ በኋላ ከጨረስሽ በኋላ እጅሽ ላይ የሚቀረው ትንሽ ብር ነው። ሌላ ሎኬሽን ሄደሽ ለመከራየት እንኳን ብታስቢ በጣም ብዙ ነው። የ6 ወር ከፍለሽ የ3 ወር ከፍለሽ ነው እዛ ሲስተም ውስጥ የምትገቢው እና እሱ ነገር ቻሌንጅ ያደርጋል። ግን አሁን ጊዜው ደግሞ ሎኬሽን ብዙ ማተር የማያደርግበት አይነት ጊዜ ነው ስልክ በጣም ብዙ ሰዎች ኦንላይን ላይ ነው ስራቸውን የሚሰሩት። እንደውም ቦታም ይሄ መሸጫ ቦታ ላይ ኖራቸው ይችላሉ። ኦንላይን ላይ በጣም ብዙ ስራዎች እየተሰሩ ነው። በደንብ የሚሰሩበት ጊዜ ነው። እሱንስ እንዴት ነው ስልክ ኦልሬዲ ስለ ሶሻል ሚዲያ ጥቅም በጥበቡ ሰዓት አውቀሃል። ስለዚህ እንዴት ነው እዚህኛው ላይስ አልተጠቀምክበትም? ትልቁ ጥፋቴ ዛሬ ነው። አልተጠቀምክበትም። ሶሻል ሚዲያ ምን ያህል ጥቅም እንዳለው እያወቅኩኝ ግን የሆነ በቃ እንዴት ነው ቸልተኝነት የሚባለው አንዳንድ ነገሮች ላይ ችላት ያለሽ የሆነ አላውቅም ብቻ የሆነ ድንዝዝ የሚያደርግሽ ነገር አለ። ጥፋቶችን ምንም ታውቃቸዋለህ በደንብ እንዴ? ያው የሆነ አንድ ቆም ብለሽ እኮ ማሰብ አለብሽ አይደለ? ምን ላይ ነው ጥፋት ያጠፋሁት? ምን ላይ ነው ትክክለኛ ነገር እየሄድኩ ያለሁት ምናምን የሚለው ነገር ግዴታ ያስፈልጋል። ቆም ብለን ማሰብ አለብን ምን ጊዜም ማለት ነው። ያው እየታረምሽ ደግሞ መሄድ አለብሽ። እና ጥፋቴን አውቀዋለሁ። ዛሬ አሁን ሶሻል ሚዲያ ብጠቀም ፒስ ነበረ፣ ግን የዛን ሰዓት በጣም ቸል አልኩት። ታውቂያለሽ ያው አንዳንድ የሆነ የፐርሰናል ጉዳዮች ምናምን እንደዚህ አይነት ነገር ሲስተም ውስጥ እንድትገቢ እንትን አይሉሽም እና ስለዚህ የራሴ ጥፋት ነው ሆነ ቀር። ምናልባት አሁን አማን እንደዚህ አሁን እነዚህ ነገሮች አሁን ለምሳሌ ብዙ ቢዝነሶች ሲጀመሩ በቤት ኪራይ ሲሆኑ የሚሰጥክ የራሱ የሆነ ተነሳሽነት አለ። ቤት ኪራይ ሲኖርብህ አማራጭ የለህም። የማትሞክረው ነገር አልነበረም። እንኳን በእጅክ ያለ ሶሻል ሚዲያ ይቀርና በጣም ብዙ ነገሮች ኃላፊነት ውስጥ አሁን ብድር ተበድረክ ስራ ስትጀምርና የካለክ ላይ ስትጀምር ያለክ ተነሳሽነት አንድ አይደለም። በጣም ይገፋፋካል። አንተስ ኪራይ አሁን የሱቅ ኪራይ ቢኖርብክ ኖሮ ወተክ ብትከራይ ሞር እንትን ያደርገኛል ብለህ ታስባለህ? ይገፋፋኛል ብዬ አስብ ነበረ። ግን በቃ በመሀል ላይ ይሄ እጅሽ ላይ የሚመጣው ገንዘብ እንዴት መሰለሽ በጣም ኢንቨስት ያደረግሽው በጣም ብዙ ወጪ ነው። ግን እጅሽ ላይ የሚመጣው ደግሞ የሆነ ጩጭ የሚሆንብሽ ነገር አለ አይደለ? እዚህ ግባ የማይባል እንደዛ ሆነብኝ እና ግራ መጋባት ትጀምሪያለሽ። ለሰራተኛ ደሞዝ ትከፍያለሽ፣ የሆነ እቁብ የምትሆን እቁብ ትጥያለሽ። ከዛ በኋላ በቃ የሆነ ትንሽ ብር ነው ይሄ ለዱቄት ማውረጃ
ኩኪስ ለመስሪያ የቅቤዎች መግዣ አለ። ብዙ ኢንግሪዲየንቶች ነው የምትገዢው። እርሾ አለ፣ ማሻሻያ አለ እና ብዙ ነገር ነው እና እነዛ ላይ ኢንቨስት ታደርጊያቸው የሆነ ሰዓት ላይ ምን ጉድ ነው ትያለሽ፣ እጅሽ ላይ ያለው ብር ማለት ነው። እና በዛ ይሄ የምታወጣውን ኢፈርት ያህል ክፍያ አታገኝም ነበር። ምን ያህል ዓመት ሰራክበት? 2 ዓመት። ኦኬ። ድፍን 2 ዓመት ማለት ይቻላል። በደንብ ትንሽ የገፋህበት ስራ ይሄኛው ነው። ብዙ ትምህርት በቃ ያው እኔ በህይወቴ በጣም ብዙ የተማርኩት ስልሽ ከሁሉም ስራ ብዙ ነገር ተምሬያለሁ። ከዚህ ስራ ግን በጣም ብዙ ነገር ተምሬያለሁ። ተፈትነክበታል ጭምር። አንገሽግሾኛልም ያነ እንትንም በቃ ያነ እንደ ወጣት ከባድ ነው። አሪፍ ማኔጅመንት ሲስተም ከሌለሽ ከባድ ነው ስራው። አሪፍ ማኔጅ ማድረግ ያስፈልጋል። አንቺም በቃ በደንብ ፎከስ አድርገሽ መቆጣጠር አለብሽ ኤቭሪቲንግ እና በዛ ተፈተኝበታል በደንብ የከበደክ። ስለዚህ ከዚህ ስራውን በጣም ብዙ ነገሮች በፊት ላይ ከማታውቃቸው የተሻለ ብዙ ነገር አወክበት ብዬ አስባለሁ። በጣም ስፔሻሊ ይሄ ማኔጅመንት ላይ አሁን ብዙ ሰዎች ትልቅ ትንሽ ስራ የሚሰራልክን ሰው መቅጠር በጣም ወሳኝነት አለው ብዬ አስባለሁ። ምክንያቱም አንተ ብቻህን ትልቅ ነገር ማድረግ አትችልም። እንኳን ትልቅ ነገር የተወሰነ እንኳን እንትን ለማድረግ ሰዎች ያስፈልጉሃል። ሁሉም ነገር ላይ አንተ ጎበዝ ልትሆን አትችልም። አሁን አንተ በሰዓቱ ኬኩን የምትጋግረው ዳቦን የምትጋግረው አንተ ነበርክ። ግን አሁን እዚህ ማኔጅመንት ላይ ሶሻል ሚዲያው ላይ የሚያስታውቅልክ ሰው ላይ የተለያዩ ሰዎች ላይ ሰዎች ብትጨምር ኖሮ የተሻለ መንቀሳቀስ ትችል ነበር። በደንብ እዛ ላይ ጥፋት አጥፍቻለሁ። ሰራተኛም እኮ አሉ እኮ ያው እንደውም በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። ያው ኤክስፒሪየንስ ያላቸው ሰዎች ነበር። ኦኬ ሰዎች ቀጥረክ ነበር አይደል? ኦኬ። እና ኬክ ምናምን በተለይ የሚሰራልኝ ሰው በዚህ አጋጣሚ ላመሰግን ፈልጋለሁ። እውነት ብዙ ነገር ነው ከሱ የተማርኩት። ምክንያቱም ኤክስፒሪየንስ ካለው ሰው ቁጭ ብለሽ ከስር በቃ እሱ ነው ጋይድ እያደረገኝ ኬክ እንዲህ ነው። ምክንያቱም አሁን 6 ወር የተማርሻትና አሁን ላይ ያለው አንድ አይደለም። በደንብ ትልቅ ለንትሮች ሪያሊቲ ስራ ላይ ስትሆኝና እንትን ላይ ስትሆኝ ትምህርት ቤት አንድ አይደለም። እዚህ ጋር በከፍተኛ መጠን ነው የሚሰራው፣ እዛ ጋር በትንሽ መጠን ነው የሚሰራው እና ሬሲፒውን በዛው ልክ የተወሰነ ትንሽ ዲፍረንስ ያመጣል እና ያንን ነገር በደንብ ጋይድ አድርጎ አሳይቶኝ ምናምን ብዙ ነገር አስተምሮኛል። በዚህ አጋጣሚ አመሰግናለሁ እፈልጋለሁ። በረከት ይባላል። ደግሞ ከትምህርት ቤትም ይልቅ ከባለሙያ የምትማራቸው ትምህርቶች በጣም ይበልጣሉ። ደግሞ ሰምቻለሁ በጣም ቆንጆ ኬክ ነበር የምትጋግረው፣ ጎበዝ ነበርክ። እሞክራለሁ ምንም አለ። ከዛ ግን 2 ዓመት ተርተክበት እንዴት የማቆም ውሳኔ ላይ እንዴት ደረስክ? የማቆም ያው ውሳኔ ያው ስፔሲፊካሊ ባልነግርሽም በግል ነው ከካሜራ ውጭ እንዲሁ በአንዳንድ በቤተሰብ ጉዳይ ነው ያቆምኩት ስራ። ያቆምከው? ኦኬ። ማቆም ፈልጌ ምናምን ሳይሆን ድንገት በቃ ባልታሰበ መንገድ ነው ያቆምኩት። በቢዝነሱ ምክንያት አይደለም? ቢዝነሱ ከስሮ ምናምን አይደለም፣ በሌላ ምክንያት ነው። ያው ስፔሲፊክ እዚህ ጋር መናገር ስለማልፈልግ። ኦኬ። ከዛ አቆምከው ሙሉ ለሙሉ? ከባድ አልነበረ 2 ዓመት የሰራክበትን ስራ? አዎ ከባድ ነበረ። በመሀል ምን መጣ መሰለሽ፣ ያው ወደ ሞተር እገባልሻለሁ። በዛ ሰዓት እንዳጋጣሚ ዝም ብዬ በቃ እንደ ድንገት ጓደኞቼን እኔ ለእንትን ሄድኩት ንግድ ፍቃድ ለማሳደስ ሲሆን ምን አላውቅም፣ ብቻ ለሆነ ጉዳይ ወደ ቀበሌ ሄድኩት። ሲሄድ ጓደኞቼ እዛ ጋር እንደ ማህበር ነገር ምናምን እንትን እያሉ ነበረ። ከዛ ምን እየሰራችሁ ነው ስላቸው፣ አይ እንደዚህ የሞተር እንትን ልናወጣ ፍቃድ አውጥተን ከዛ እንዲህ ሞተር ልንገዛ ምናምን እና እኔንም አባል አድርጉኝ ምናምን ጨዋታ ተነሳ ማለት ነው። እርግጠኛ ነህ መግባት ትፈልጋለህ? ሞተር እኮ ነው። ይሁን እንደ ሞተር ጥሩ ነገር አይደለም እንዴ ምናምን አልኩኝ። እርግጠኛ ነህ አምነህበታል ሲሉኝ፣ አምኜበታለሁ ተባለ። ከዛ እዛ ማህበር ውስጥ አስገቡኝ። ሞተር ተገዛ። ምንድነው ማህበሩ? ዳቦ ቤቱን እየሰራ ነው። ይሄ ኦፖርቹኒቲ ያመጣልኝ። የሆነ ንግድ ፍቃድ ለማሳደስ በቤትበት አጋጣሚ ሞተር ምናምን ሊገዙ። ከዛ እንደ አጋጣሚ እኔ እፈልጋለሁ ልግዛ፣ ካልገዛሁ ሞች ይገኛል አልክ። በሰዓቱ በእርግጠኝነት ለዲሊቨሪ ለስራ ካስበኩ ከዳቦ ቤቱ ጋር ነው ያሰብኩት። በቃ አይደል ብራንች እንኳን ቢኖረኝ ትንሽ ዲሊቨር ለማድረግ ይመቸኛል ብዬ ነው። ከዛ ሲደራጁ እኔም ኧረ አስገቡኝ ምናምን አልኳቸው። እርግጠኛ አቅም አለ ብር አለ? አዎ አለኝ፣ ችግር የለውም ለሞተርማ እሟሟታለሁ አልኩኝ። ከዛ እንትን አስገቡኝ እዛ ማህበር። ያው በመሀል ሞተሮቹ ተገዙ ምናምን፣ አዲስ ሞተሮች ናቸው። 4 ሞተር ተገዛ። ሞተሮቹ ከተገዙ በኋላ ያው በመሀል እንዴት ነው ታርጋ ሲሰጥ ምናምን ታይም ይወስድ የለ
ትንሽ ታይም ወሰደ። የዛን ሰዓት ችግር የለም ያው ይሄ ስራ ዳቦ ቤቱ ስለነበር እየሰራሁ ነው። ሌላ እንትን የለኝም። ከዛ ታርጋ ተሰጠን ምናምን ምን ማድረግ ጀመርኩ። ከዛ በኋላ ዳቦ ቤቱንም መስራት ጀመርኩኝ። ሞተሩን ደግሞ ዝም ብዬ እስቲ ዲሊቨሪ ስራ እስቲ ዝም ብዬ ልሞክረው። ያው እንዳልኩሽ ነው በቃ አይደል ያገኘሁትን ስራ ነው የምሰራው። ወደኋላ የለ ብር ያስገኘ እንጂ ወደኋላ የለ። እዛው ዳቦ ቤት እያለክ እንደ ለራስ ዲሊቨሪ ገዛኸውን ሞተር ደግሞ ሌላም ሀስል ባረግ ጀመርኩበት ማለት ነው። ከዛ የመጀመሪያ ሰሞን አካባቢ ያው አየር የለም ዝም ብለሽ ተፍተፍት ያለሽ ውለሽ ትገቢያለሽ ምናምን። ከዛ እያየሹ ያው ወደ ሲስተም ውስጥ ትገቢያለሽ ማለት ነው። ከዛ በዛ መሀል ነው በቃ አንዳንድ ነገሮች ሀፕን አደረጉ። ዳቦ ቤቱ አቆመ ማለት ነው። ስራ አቆመ ቶታሊ አቆመ። አንተ በጣም ዘደኛ ነህ። አመቻችተክ ነው የወጣከው? አዎ ግን የሆነ አስቤበት አይደለም ከዛ ሲስተም ውስጥ የወጣሁት። በቃ ድንገተኛ አንዳንድ ነገሮች ሀፕን ያደርጋሉ። ያው ላይፍ ላይ የሰው ልጅ አይደለሽ የእያንዳንዳችን ህይወት አናውቅም ወደፊት ምን ሀፕን እንደሚያደርገና በቃ እንዲህ ድንገት ከተደረገ ነገር አለ አይደል? እንደዛ ነገር ነው የሆነው። ከተቻረግ ያው እግዚአብሔር ደግሞ ለአንቺ የሚያስብልሽ ነገር ብዙ ነገር አለ። ለካ እዚህ ጋር ይህን ስራ ያስጀምረኝ በምክንያት ነው። ስለዚህ የአንድ ዳቦ ቤትና ኬክ ቤት ባለቤት የነበርክ ሰው እንደ አጋጣሚ ለራስህ ኬክ ቤትና ዳቦ ቤት ዲሊቨሪ እንዲሆን የገዛኸው ሞተር የሆነ ሰዓት ላይ በጣም ውድቀት ይባላል እሱ በላው በቃ ተዘጋ። ልክ ኬክ ቤቱ ሲዘጋ እንደ እንትን ሆነክ ማለት ነው። እሱ እንድታንሰራራ ረዳክ ማለት ነው። በጣም አስገራሚ ነው ይሄ ራሱ። አንዳንዴ ምን አለ መሰለሽ አሁን በዛ ሰዓት ይሄ ሞተር ባይኖር ኖሮ የሆነ ሳይኮሎጂካሊ ምን ሀፕን እንደሚያደርግ አስቢ። አዎ በጣም ስራ ለምደክ ወዲያው እንትን ስትሆን በጣም ከባድ ነው። ብርም ለምደሻል በዛው ብርም ትለምዳለህ። ከዛ ደግሞ የመጣህባቸው መንገዶች አሉ። በቃ በጣም ብዙ ስራ ስትጀምር የሆነ አይምሮክ ላይ የሚፈጥርብህ እንትን ይኖራል። ስትጀምር ስታቆም ስትጀምር አሁን እንደ ቀልድ እዚህ ጋር አውራ ነው እንጂ በሰዓቱ በጣም ብዙ እንትኖች ስትረስ ነው ያለው። ከዛ ደግሞ ይሄን ሰርተህ 2 ዓመት ታቆም ምንም ባይኖርክ በጣም ከባድ ነበር። እና እንዳጋጣሚ ልክ በቃ ወደ ሞተር ስራ ገባሁ ማለት ነው። ስለዚህ አሁን ወደ ሞተር ትችል ነበር? አልችልም ነበር። እንዴት ታዲያ ደግሜ የመርኩት እንዴት ገዛኸው? ለምን እንጃ እኮ መንጃ ፈቃድ አልነበረኝ ምን አልነበረኝ። ዝም ብዬ በቃ ገዛሁኝ። መንጃ ፈቃዱን አወጣለሁ ምናምን አልኩኝ። ታርጋ እስከሚሰጠን ጓደኛዬ እንደውም በዛ ሰዓት እየመከረ ያ አውጣ አንተ ልጅ ምናምን ችግር የለውም እስኪ መጀመሪያ ታርጋ ይሰጠን ምናምን እያልኩኝ ቆየሁኝ። ታርጋው ሲሰጠን ጀመርኩኝ መንጃ ፈቃድ። በአንድ ወር ነበር የተሰጠኝ። በቃ ለመድኩኝ። እየወደድኩ እየተነሳሁ ለመድኩኝ። በጣም ትልቅ ድፍረት አለክ ማለት ነው። ወደኋላ አልልም። ላመንኩበት ነገር እንደውም ትዝ ይለኛል ጓደኛዬ እያለማመደኝ ያው እሱ ኦልድ ሞተረኛ ሳይሆን 4 ዓመት ነው የነዳ ሞተረኛ ነውና እያለማመደኝ በቃ የሚለኝን አልሰማም። በቃ ፍራቻ አለ። መጀመሪያ ሞተር ላይ ስትወጪ የሆነ ፍራቻ አለ። ምክንያቱም እንዴት መቆጣጠር እንዳለብሽ ምናምን ድንገት ነዳጅ ሰተሽ ፍንጥር በሽ ዛል ትደስ ትይዣለሽ። ከባድ ማሰብ ራሱ ከባድ ነው። መኪና ይቀላል ከሞተር። ሰው እንዴት ነው ሞተር ላይ ሆኖ ያልበኛል ምናምን በቃ ፍራቻ ማለት ነው። ለመልመድ ብዬ እና አንተ በቃ መቼም አልለምድም ምናምን ሽጠው እንደውም አላለኝም። ተስፋ ቆርጦብኝ የምርክና ስትል ለማመድ ምንም ነበር እንትን ማታረገው ማለት ነው። በቃ ያልበኛል በቃ እንደዚህ ፍራቻ ማለት ነው። ኤክስፒሪየንስ የለኝማ በቃ ሞተር ላይ ወጥቼ አላውቅም። ያው ሳይክል እነዳለሁ። ሞተር እኮ ከሳይክል በጣም ይለያል። ያው ይባላል ይከብዳል። ሳይክል የሚችል ሰው ግን ይቀለዋል በሚል ሀሳብ ያለ ግን የተለያየ ነገር። አዎ እና በጣም ደግሞ የእናንተ ስራ በጣም ኃይለኛ ሪስክ ውስጥ እንድትገቡ የሚያደርጋችሁ በጣም ነው የምትፈጥሩት። በጣም እንዴ በጣም በቃ ከሞተረኛ ጎን ማለት ራሱ ያስፈራል። በጣም ነው የምትፈጥሩት። የምንፈጥንበት ምክንያት አለን። ባይዘው ያው ረጋ ብዬ የምንሄዳበት ታይም አለ፣ የምንፈጥንበትም ታይም አለ እና ያው ለከስተመር ቶሎ ለመድረስ ነው። ያው ትክክል በፍጥነት ነው ስራችሁ የሚታወቀው። አሁን ሰው በሞተረኛ ይመጣልና የሚለው በጣም በፍጥነት ይመጣለት ነው። ካልፈጠንሽ ለሞተረኛ ይመርጣል ሰው። ያው መንገዱ ያው አብዛኛው አንዳንዴ ክራውድድ ይሆናል ምናምንና ሞተር ደግሞ ታውቂያለሽ እንደዚህ አንድ የሰው መተላለፊያ ካለ ይበቃናል ለኛ ለሽሉክሉክ ለማለት። ግን የመሽለክለኩ በጣም አደጋ የሚከተው ሰው አይመስልም? እሱ አይደለም እንደውም ሪስክ ውስጥ የሚከትሽ በፍጥነት እየነዳሽ አሁን ኖርማል ሃይዌይ ላይ ምናምን ነው ሊያንሸራትሽ ይችላል። እንደዚህ ትንሽ አሸዋ ነገር ምናምን እንደዚህ ጠጠሮች ማለት ሊያንሸራትሽ እነሱ ናቸው ሞር ሪስክ ያላቸው እንጂ መሽለክለኩ ያው እንዴት ነው ክራውድድ ቦታ ላይ አሁን ሪስኩ ይቀንሳል። ስትነጂም ቀስ ብለሽ ነው የምትነጂው። ፍሬንም ለመያዝ የፈጠነ ነው የምትይዙ እና እሱ ላይ ብዙም ሪስክ የለውም። ሪስክ ያለው እንዳልኩሽ ነው ፍጥነት ላይ ሆነሽ የሆነ ነገር ወይ ሰው ሊገባብሽ ይችላል
ያው ከኔም ኤክስፒሪየንስ ያው ብዙ አመት ባልነዳም በአንድ አመት ውስጥ ግን ብዙ የሰልሽ ወድቄ ያውቃለሁ። መኪና ገጭቶኝ ያውቃል። መኪና ገጭቶኝ? አዎ ያውቃል። በጣም ከባድ ነው። ከዛስ እንዴት ከባድ ነበር? አይ ቀላል አደጋ ነው። ዩተርን ላይ ነው። ከዛ የሚመጣ መኪና ከኋላ በፍጥነት እየመጣ ነበር። ገጨኝ፣ ተፈናጠርኩኝ። ሞተሩ ሌላ ቦታ ግን ስነሳ ምንም በቃ የተጎዳሁት ነገር የለም። ሞተሩ አንዳንድ ፓርቶቹ እንትን አሉ። ያው እሱም ከሰውየው ጋር ተስማምተሽ ትታሰሪያለሽ። በዛ በጣም ከባድ ነው። ሪስክ ያለው ስራ ነው። በጣም ሪስክ ያለው ስራ ነው እና በዚህ አጋጣሚ እውነት ሁላችሁም ሞተረኛ የሆናችሁ ሰዎች አደንቃቸዋለሁ። ይህ ሁሉ ነገር ተቋቁማችሁ ቤተሰብ እያገዛችሁ ያላችሁ እና ይመቻችሁ። በጣም ሞተር ግን ቤተሰብ ለማስተዳደር ያህል የሚበቃ አይነት ኢንካም አለ? አለውም የለውም ማለት ይቻላል። እንዴት መሰለሽ፣ ስራ እንደ ሰው ይለያያል። እኔ ጥሩ አየር ሊኖረኝ ይችላል፣ ሌላ ሰው ደግሞ ጥሩ አየር ላይኖረው ይችላል። አንዳንዱ በደንብ የሚሰራ ሊኖር ይችላል፣ አንዳንዱ ደግሞ ጭራሽ በቃ ስራ ወጥቶ ውሎ የሚገባል ምንም ሳይሰራ ማለት ነው። እና እንደ ከስተመሮች ነው የሚወሰነው። ጥሩ ከስተመር ካለች ጥሩ ነው፣ አሪፍ እንትን አለው። እግዚአብሔር ይመስገን እስካሁን አለ። ያው እጅ ላይ ብር አይበረክትም። ምን ለምን እንደሆነ አላውቅም። ስራው ላይ ግን ይሰራበታል በደንብ። ተመስገን ነው። ስለዚህ አንተ የአያያዝ ችግር ነው ማለትም ይቻላል። እኔ እንጃ ብቻ እንደ ሰው ይለያያል። አላውቅም፣ እንደየሰው ይለያያል። ግን ወደ ሞተር መሀሉ ገባን ባንዴ። እንዴት ነበረ ስትገባ የነበረው? አሁን ለምሳሌ ሞተር ብቻህን የምትሰራው ስራ አይደለም ማለት ስልክ ከብዙ ሰዎች ጋር ያገናኛል። ልክ ነው። ከአብረው እንዳንተ አይነት ስራ ከሚሰሩ ሰዎች ጋርም ከከስተመር ጋርም ትገናኝበታለህ እና አሁን በነዛ ስራዎች ውስጥ ሁሉ ያለፈ አማን ወደዚህ ስራ ሲገባ እንዴት ነበረ ያጋጠመው ነገር? እንዴት ነበር የተቀበለክ? አብረው ከሚሰሩ ሞተረኞች ጋር የነበረክ እንዴት ነበረ? ያው ልክ የሞተር ዴሊቨሪ የጀመርኩት እየተሰፈር ነው። ቦሌ ነው የሄድኩት ቀጥታ። መጀመሪያ እሺ ላይሰንስህን አወጣክ፣ ሞተርክ መጣ። ከዛ እንዴት ነው? እንደ አጋጣሚ የቦሌ አንድ ማቃት ልጅ ነበረ ሽቶ ቤት ያላት። ያው እዚህ አንድ ላይ ያደግነው ሰፈር ውስጥ ምናምን እናወራለን እንጨዋወታለን ምናምን እና እዛ ሱቅ አላት ምናምን። ወደዛ ሄድኩኝ ማለት ነው እና ከሰዎች ጋር አስተዋወቀችኝ። በቃ አሪፍ ኮኔክሽን የፈጠረችልኝ እሷ ናት። መጀመሪያ አንድ ሰው ተዋወቅኩኝ፣ ከዛ ሁለት ሰው እያልኩኝ በቃ እዛ ኢንቫይሮንመንት ላይ እንደ አጋጣሚ ደግሞ የሆነ ልጅ አንድ ስልክ ቤት ያለው ልጅ ነበረ። እሱንም የሰፈር ልጅ ነው። በሰው እድል ሲልልሽ ማለት ነው። እሱም ሰው አስተዋወቀኝ። ጀለስ ነው እያለ ብዙ ሰዎችን አስተዋወቀኝ። በዛ በቃ የሆነ አሪፍ ሲስተም ውስጥ ገባሁ። በቀን 2-3 ምናምን ስራ ከወጣሁ በቃ በዛ ሰዓት ለእኔ ብዙ ነበረ። ከዛ እያወቅሽ ስመጪ ምናምን በቃ አሪፍ ኮኔክሽን ይኖርሻል። በዛ ያው ቦሌ ነው በቃ የስራ ቦታ። እዛ ላይ አካባቢ የምትሰራው መጀመሪያ የደረስከውን ኦርደር ታስታውሳለህ? አንቺ በጣም አሪፍ ጥያቄ ነው። መጀመሪያ ያደረስኩት ኦርደር ትዝ አይለኝም። ሽቶ እንደሆነ ግን ትዝ ይለኛል። ግን እንዴት እንደሆነ ምናምን አጋጣሚ አልፈራህም ማለት ነው? ግን በጣም የተበላሁትን ነገር ልንገርሽ። ፍሬሽ ነኝ ያው ለሞተር አይደል አዲስ አይደል እና መንገዶችን አላውቅም። አሁን እንዴት ልበልሽ፣ ተክለ ሃይማኖት የሚባል ሰፈር ነበር የሆነ ሰዓት የተላኩት እና ብታሚኝ ባታሚኝ መንገድ እንደዚህ በህይወቴ ቅርብ የነበረው መንገድ አረዘምኩት እኔ ዙሪያ ጥምጥም። ምክንያቱም መንገዶችን በደንብ አላውቅም ነበረ ምናምን። ተክለ ሃይማኖት ለመሄድ በካሳንቺስ አድርጌ እንደዚህ ዙሪ ምናምን በቃ ምን አካሄዳለሁ አይደል እንደዛ ነበር የመጀመሪያ ቀን የሄድኩት። ከዛ ግን በጊዜ ሂደት መንገዱን እያወቅሽ ምናምን ስትመጪ በቃ ከአንቺ በላይ ውስጥ ነው ያውቀ የለ። ጎበዝ ፐርፌክት ትሆኛለሽ። ስለዚህ መጀመሪያ በጣም እንትን ያልከው መንገድ ካላወቅ ታረዝመዋለሽ በራስህ። ሌላ ሰፈር አለማወቅ በጣም ከባድ ለሞተረኛ በተለይ ከባድ ነው። እንደነገርከኝ ከሆነ ልክ ስራውን ስትጀምር በጣም ከብዙ ሰዎች የሚመጣበት ጥያቄ እንዴት ተምረክ እንደዚህ አይነት ስራ ትሰራለህ? ለምን እንደዚህ ሆንክ? ምናምን የሚለው ነበር እና አማን ወደ ስራ ከገባ በኋላ የሆነ አሁን ቆም ብለክ ኦኬ እውነትም ምን ሆኜ ነው ምናምን ያልክበት አጋጣሚ ነበረ ወይስ ደግሞ በቃ ከገባክ ጀምሮ ወደካው ነው እየሰራክ ያለው? እንደዛ ይለኛል ሰው። ግን የሆነ ጥቅሙን የማውቀው የሰራው ሰው ነው እንጂ ያልሰራው ሰው አያውቀውም። በቃ አላ ኦኬ እሺ ምናምን ብለሽ እሰማለሁ። አይ ነው በእርግጥ ሰው ጥሩ ነገር አስቦልሽ ነው እንደዛ የሚለው እንጂ በመጥፎ ሳቢ እንዳልሆነ አውቃለሁ። በኔጌቲቪቲ ሳይሆን ፖዚቲቭ ነገር አስቦ እንደሆነ አውቃለሁ። እና
ኦኬ እሺ እሞክራለሁ ምናምን ብዬ እንትን እላለሁ። ግን አሁን የገባኝ ነገር ቢኖር በህይወትሽ ላይ አለ አይደል ትልቅ ነገር ያጋጥማል፣ ትንሽ ነገር ያጋጥማል። ሁለቱንም ያው ኢንጆይ ለማድረግ መሞከር ገባሽ? የሞተር ስራ ከባድ ነው ብዬሻለሁ፣ ግን በቃ ኢንጆይ ታደርጊዋለሽ። ገባሽ? ጥሩ ሰው ትተዋወቂበታለሽ፣ ጥሩ ኢንቫይሮንመንት አለ እዛ ጋር ፍቅር ታይበታለሽ ምናምን። ኦኬ ለካ እዚህ ጋርም እንደዚህ ያለ ያ ይሄ እንዴት ነው ትልቅ የደረስሽበት ቦታ ብቻ አይደለም ደስታ ያለው ታች ላይም ደስታ አለ። እሱንም ስታስቢ ኦኬ ያው ታስቢያለሽ ስራ ለመቀየር ምናምን። ምክንያቱም አንድ ሰው ይሄን ስራ ሰርቼ ከዛ በኋላ የራሴን ቢዝነስ ሆነ አድርጌ ምናምን እንደዚህ ደረጃ እንደዛ አስባለሁ። በእርግጥ እንደማንኛውም ሰው እና ግን ያለሁበትን አሁን አልጠላውም፣ እወደዋለሁ። ነገህንም ስለምታውቀው እንደገና ትልቁ ጎልክ ላይ ለመድረስ ዛሬ ላይ የሚጠበቁብህን ወይም ትንሽም ሆነ ትልቅም ሆነ ምንም ሆነ ደግሞ ሞተር ጥሩ ኢንካም የሚገኝበት ስራ ነው። ፒስ ነው። እግዚአብሔር ይመስገን። ግን የትኛው ምንም አይነት ሲቹዌሽን ቢሆን እዛኛው ቦታ ላይ እስክደርስ ድረስ መስራትህ ምንም ክፋት የለውም። ጥሩ ነው። እንደውም በደንብ እንድትማርበት ያደርግሃል። ከሞተር በጣም አስተማሪ የምትለው ነገር አለ? ከሞተር አስተማሪ የምለው ነገር ያው ንቁ ያደርግሻል፣ ጠንቃቃ ያደርግሻል። መንገድ ላይ የምታያቸው ነገሮች ምናምን ነቃ እንድትይው ያደርግሻል። ሞር እኔ ብቻ ሊሆን አላውቅም፣ ብር አያያዝ ላይ ግን ትንሽ ደካማ ነን። ጉዳቱ እሱ ላይ ነው። እሱ ላይ ትንሽ ከባድ ነው። ሞተር ትልቅ ወጪው ምንድን ነው? ምንም አዲስ ሞተር ከሆነ ምንም የለም። ሰርቪስ ላይ ነዳጅ ብቻ ነዳጅ ከባድ ነው። እንደምትሰሪው ስራ ይወሰናል። ነዳጅም ለነገሩ አሁን ለምሳሌ ብዙ ምትሰሪ ከሆነ ብዙ ነዳጅ ያስፈልግሻል፣ ትንሽ ምትሰሪ ከሆነ ትንሽ ነዳጅ። ስለዚህ ነዳጅ ካለቀ ማለት ሰርተክበታል ማለት ነው። የዛኑ ያልታገኝበታል ማለት ነው። እስኪ ከሞተረኛው ጓደኞች ጋር ወይ ባንተ ቋንቋ ጀማው ጋር ስትገናኝ እንዴት ነበረ ትውውቃችን? እና እንዴት ነው ላይፋችሁ? አያለው ቲክቶክ ላይ እንትን ታደርጋለህ ስበሉ ምናምን በቃ በጣም እንትን የሚያደርግ አይነት ነገር ነው እየቀረስክ የምትለቀው። እና እንዴት ነው እሱ ጓደኞች እንዴት ነው የተገናኛችሁት? እንዴት ነው አሁን አንተ እነሱ ተላምደው አንተ ስትገባ አሁን በቅርብ ጊዜ ነው የጀመርከው ገና ዓመት ምናምን ቢሆን ነው። አሁን እንደዛ አይነት እንትን ስትገባ መጀመሪያ ላይ ለመላመድ ከብዶሃል ወይስ እንዴት ነበረ? አዎ እንዴት መሰለሽ ያው ሞተረኞች የሚቆሙበት ቦታ አለ። ዝም ብለሽ ሄደሽ እዛ ትቆሚያለሽ ምናምን። ከዛ አንድ ሰው እንደምንም ትተዋወቂያለሽ። መታወቅሽ የማይቀር ነው በዚህም በዛም ብለሽ ማለት ነው። እና አንድ ስትተዋወቂ ደግሞ አንዱን ያስተዋውቅሻል እና ያለ በቃ እንደዚህ እንትንሽ ሰርክልሽ እየበዛ ይመጣል። ያው ስራም ደግሞ በዛው ልክ የሚያሰራሽ ሞተረኛ ጓደኛ ይኖርሻል። በዛ እያለ ተዋወቅን። ማጃው የሚገርም ማጃ ነው። በዚህ አጋጣሚ የሆነ በቃ ፍቅር አለ፣ ደስ ይላል። እንደዚህ ምግብ ስንበላ ምናምን አንድ ላይ ነው። እኔ አሁን ብቻዬን ምግብ መብላት አልወድም አልወሽ። በቃ የለመድኩት ነገር አሁን እዚህ ከገባህ በኋላ ነው የለመድኩት እንደዚህ ነገር። ብቻዬን ምሳ ብላ አልችልም፣ ይከብደኛል። ቢያንስ አንድ ወይ ሁለት ወይ ለሶስት መብላት ነው እንጂ ደስ የሚለን ይከብዳል። ይሄ ፍቅር አለ፣ በጣም ፍቅር አለ። ተሳሰቢያለሽ፣ ፒስ ነው። ስለዚህ ምንም አልከበደህም መጀመሪያ ላይ ስትገባ? አዎ አይ ቲንክ የኔም ጸባይ መሰለኝ ቶሎ ነው የምትግባባው። ቶሎ እግባባለሁ በቃ ዋናው ይሄ እንዴት ነው የመጀመሪያ ትውውቅሽ ላይ የምታወራቸው ወሬዎች ምንድን ናቸው የሚሉት ነገር ናቸው። በፖዚቲቭ ነገር ስለሆነ ሰውን የምቀርበው ቶሎ ለመቀራረብ አልከበዳችሁም? ሌላ ደግሞ በቃ በጠይቅክ በጣም ብዬ ሳስበው የነበረው አሁን ከሞተር ጋር በተያያዘ ልክ ስገባ ከብዶሃል አልከበደህም ወይ ብዬ መጠየቅ የምፈልገው አሁን ሞተር ብዙ ሰዎች ስናይ ሁላችንም ላጠቃልልና ቶሎ መስቶት መዝጋት የሆነ መጠንቀቅ ምናምን ነገር አለ ለሞተረኛ የሆነ የተሰጠው። ሁሉንም አላልኩም፣ ግን በእንደዛ በሞተር ብዙ ሰዎች የስርቆት እንትን ስለደረሰባቸው በቃ ሞተረኛ ሲያዩ ወይ መኪናቸውን ቶሎ ይዘጋሉ ወይ ስልካችን ቦጋርሳችንን ነው እንደዚህ የሚያዝ ሁኔታ አለ። አዎ ሁሉም የሚሰሩ ሰዎች እንዳሉ በዚህ እንትን ደግሞ የሚያደርጉበት ሰዎች ስለነበሩ ሰው ትንሽ እንትን አድርጎታል። ሁሉንም ሞተረኛ በአጠቃላይ ጀጅ ያደርጋል ወይስ ደግሞ እንዴት ነው? ያው ማህበረሰቡ ላይ የሆነ የተፈጠረ ነገር አለ። በእርግጥ ግን ያው የተሳሳተ አመለካከት ነው። ያው አንዳንድ ሰው ደርሶበታል ሊሆን ይችላልና ያው በዛ ሀሳቤ ነው በቃ። ከዛ በኋላ እንዴት ነው ጅምላ ጭፍጨፋ የሚባል ነገር አለ። አንድ ሰው ወይ ሁለት ሰው ባደረገው ሙሉ እንትን የሚደረግ ነገር አለ። ግን አሁን ላይ ይሄን ያለ አይመስለኝም፣ የቀነሰ ነው። ኦኬ እንደዚህ ተስተሳሰቦች አሁን ላይ እየጣፉ ነው። ፒስ ነው ያው
ማህበረሰቡ አሁን ኢቭን አንዳንዴ እንደዚህ መስታወት ከፍ የሚያደርጉ ሰዎች ምናምን አንዳንዴ እኔ ያጋጥመኛል እኔ ራሴ ማለት ነው ስቂ ምናምን አልፋለሁ። ምንም አማራጭ የለሽም የተሰጠን እንትን አለ። ግን ያንን ደግሞ ማስተካከል የምንችለው ራሳችንን ነው። ቀስ ብለን ሁሉም አሁን ፒስ ነው አሪፍ ያለ ይመስለኛል እየተስተካከለ ነው። እሱን ደግሞ ለማስተማር ሀሳባችን እሱ ነው። በደንብ ጠቅሞካል ብዬ አስባለሁ። እኔ አላቅም ከአንተ በፊት አይቼ አላቅም። ግን በደንብ በስፋት ሞተረኛ ሆነህ የሞተረኛን ቭሎግ በስነስርዓት ቲክቶክ ላይም እንታሳየው አንተ ነህ ብዬ አስባለሁ። ያየሁት አንተን ነው። ሌሎችም አሉ። እንዴት መጣህ ወደ ቲክቶክ? ቲክቶክ እንዳጋጣሚ ምንም በቃ ከዜሮ አካውንት ነው የጀመርኩት። እስቲ ዝም ብዬ እንደዚህ አይነት አይዲያዎች ባነሳ ምናምን አልኩኝ ከራሴ ጋር ዝም ብዬ ማለት ነው። ከዛ የምታማክሪ ሰውም ይኖርሻል። እስቲ አሪፍ እኮ ነው። አንድ ልጅም አለ ቲክቶክ ላይ በጣም የሚሰራ ስለ ሞተር ቾምቢ ይባላል። እሱም አለ። አሁን ደግሞ አፍካሚንግ አለ ጎበዝ ልጅ ሰሌ የሚባል ልጅ አለ። እነሱም እየሰሩ ነው። በቃ ዝም ብዬ እንደቀልድ ነው ዝም ብዬ እስቲ እንደዚህ ጀመርኩኝ። ሳየው ውጤቱ በጣም ፒስ ሆነ። ደስ የምትል ደግሞ ስሜት አላት ቲክቶክ ከጀመርሽ በኋላ። ልክ መብራት ላይ ምናምን ስትቆይ እንዴት ነው ምናምን ሲልሽ የመታወቁ ነገር ለካ እንደዚህ ደስ ይላል ምናምን ብለሽ ያው ሞራል ይሆንሻል፣ ወደ ስራው ትገቢያለሽ ማለት ነው። ከዛ በቃ ሞተር ጀመርኩ። ከዛ በቀን 1-2 ቪዲዮ መስጠት ነው ተለቃለክ። በደንብ ይመጡልኛል ብሎጎች። አፌ ላይ የመጣውን ነገር አወራለሁ። አይ በጣም ኢንተረስቲንግ ነው። አሁን ብዙዎቹ እንደውም ይሄ ከሞተረኛ ሳይድ የሚያጋጥሟችሁን ነገር ልታደርስ ሄደክ ያጋጠምህን ነገር ምናምን በቃ ሁሉንም ነገር ነው የምታሳየውና አይ ቲንክ እሱ ነገር ይሄ ሞተረኛና ሰው ያለውን እንትን በደንብ ያቀራርበዋል፣ ውስጣችሁን በደንብ እንዲያውቃ ያደርገዋል ምናምን ነገር እና እያየው ነበር ፔጆችክን ቪዲዮችክን ምናምን ኮመንቶች እና በጣም ብዙ ሰው ሞተረኛ መስልም ይልካልና ውሎህን በምታሳይ ሰዓት ያ ከምን የመጣ ይመስልካል? አይ ቲንክ ያው በጣም የሆነ እኔ እንጃ ላይፍ ስታይላችን እንዴት እንዳሰቡት አላውቅም። ያው በጣም እንትን የተካበደ ነው ብዬ አላስብም እኔ በራሴ። ማንኛውም ሰው የሚያደርገውን ነገር ያው በቪዲዮ ስላወጣሹ ነው እንደዛ ሰው የሚያስበው እንጂ ኖርማል ነው ብዬ ማስበው ነገር እና ኤክስፔክቴሽን የሰው በራሱ የፈጠረው እንትን አለ። በጣም እስካሁን ስልሽ አንድ ኮመንት አንብቤ እስካሁን በቃ ሳስበው እንዴት ሰውን በምን ያህል ብትንቅ ነው አልኩኝ። ታውቂያለሽ የሆነ ቪዲዮ ቭሎግ ላይ ምናምን እየሰራ የሆነ ሻወር እየወሰድኩ ምናምን ነበር ቭሎግ እየሰራሁት እና ኮመንት ላይ ምን ይላል? አንተ ልታጠብከው እኔ ቀለለኝ። ምን ማለት ነው? የሆነ እንዴት ነው የሚያስቡን? የሆነ ሁላችንም አሁን እኔ የስራ ሰዓት ላይ የምትለብሺው ልብስ ሌላ ነው እና አብዛኛው ሰው አለ አይደለ ቅዳሜና እሑድ ምናምን ለብሰን የሚያይ ልብስና የሆነ በስራ ሰዓት የምንለብሰው ልብስ ያው አይገናኝም። ምክንያቱም ስራ ላይ ነሽ ምናምን ከሰኞ እስከ ቅዳሜ ያው እሑድ ነው አብዛኞቻችን የምናርፈው። አቧራ አለ፣ ብዙ ነገር አለ። በተለይ ደግሞ አሁን የጋራጅ እቃ የሚሰሩ ልጆች አሉ ምናምን እነሱ አሁን አብዛኛው ቱታ አድርገው ነው የሚለብሱትና ያው ግሪስ ይነካቸዋል፣ ብዙ ነገር አለ እና በዛ ስታፍ ነው ሰው የሚያስብሽ እና ይሄ ነገር ትንሽ ይደብራል። የሆነ ትንሽ ብታስተካክሉ ትላለህ። በጣም ሰዎች እንትን ያደርጋሉ። ቅድም ራሱ ስናወራ እየነገርከኝ አሁን ምንዝናና ራሱ አይመስላቸውም። ጥሩ ቦታ ምናምን ሲሆን እንዴ አንተ ሞተረኛው ሞተር ቪዲዮ ላይ የሚሰራው ልጅ ነህ አይደለም እና የሰው ኤክስፔክቴሽን እና እንትኑ ጭራሽ ነው የማይገናኘው። በጣም በቃ ይሄ ነገር ትንሽ ቢስተካከል አይ ነው። ያው አብዛኛው ሰው በሚያይሽ ነው እንጂ የሚያውቅሽ ሌላውን ነገር ካላሳየሽው አያውቅም። አዎ ነው ዘሴም ካይንድ ኦፍ ድሬሲንግ ስታይል ስለሆነ ያለን ወይ ቱታ እናንተና ያቺ ሪፍሌክተራችን እናደርጋለን። በቃ በዛ ነው የምንታወቀው። ያው ልብሳችን አቧራ ምናምን ጠጥቶ ነው የሚታወቀው። አቧራ ላይ ነው ስራችሁ። ምንም የሚከላከልሽ ነገር የለም። መንገድ ላይ ምናምን ስትነጂ ምናምን አቧራ አለ፣ ብዙ ነገር ስላለ በዛ ስታፍ ነው ሰው የሚያይንና ያው ልክ አይደለም ለማለት ያክል ነው እንግዲህ። ይስተካከልልን በጸባይ ነው እየጠየኳቸው ያለ ነገር ይስተካከል። ስለዚህ አማና ከሞተር ስራ ወደ ቲክቶክም ገባክ። ቲክቶክ ላይ አሁን በጣም ብዙ ስራዎችም ሰዎችም የሚሰሩበት አፕሊኬሽን ነውና አማንስ በምን ከስራ አንፃር በምን ጠቀመክ? በጣም የጠቀመኝ ልንገርሽ። ቲክቶክ አንዳንዴ እንደዚህ ቀዝም ብለሽ ዴሊቨር የምታደርጊላቸው ሰዎች ስልክሽን ይቀበሉሻልና አይደውልሽም ምናምን። ቲክቶክ ያው ምንድነው የኮንታክት ላይ ያለውን ሰው ሪኮመንድ ያደርጋል ፎሪ ፔጅ ላይ ምናምን መጥቶ በዛ ያዩትና እንዴ ምናምን ብለው ይሄ ልጅ ምናምን ብለው ያው ስራ ይደውልልኛል። ለዛ ጠቅሞኛል። ሴቭ አድርገው ከዛ ፒፕል ዩ ሜይ ነው ምናምን ብሎ ያመጣል ቲክቶክ ላይ። ፒፕል ዩ ሜይ ነው ምናምን ብሎ ሲያመጣ የዛን ሰዓት እንደ
ኦፖርቹኒቲ በደንብ እንትን ያደርጋል። ሰው ደግሞ የሚያየውን ነገር ይወዳል። አሁን ቲክቶክ ላይ እኮ ቢዝነሶች ምናምን አይተናቸው ተማምነንባቸው ነው የምንገዛው። ምክንያቱም የሆነ በቃ ስትወጣ ሰው በጣም አሜኒታው ይጨምራል። ስለዚህ እናንተም ስራ ላይ እንደዛ ነው ጥቅሙ። በቃ በዛ ይሄ ነገር ጠቅሞኛል። ያው ከስተመር ለማየት ጠቅሞኛል ካሉ ላይ ማለት ነው። በዛ አሪፍ ነው። እንዴት ነው እንቅስቃሴ? አሁን በደንብ ነው ሁሌ ነው የምትሰራው ምናምን ወይስ? አሁን ላይ ትንሽ ቀዝቀዝ ብያለሁ። አላሽ ቲክቶክ ቪዲዮ ብዙ እየለቀቅኩ አይደለም፣ ግን እስቲ ለመልቀቅ እሞክራለሁ። እንትን ኮንቴንት ያልቅብሻል። ግን እንደው የእናንተ ስራ ብዙ ገጠመኞች አሉት። እንዴት መሰለሽ ቭሎግ ስትሰሪ ምናምን በቀን ውስጥ አሁን ያው ብዙ ቪዲዮች ይፈልጋል። ከዛ እሷን ቪዲዮ ነው አጣበሽ ምናምን ወደ 1 ደቂቃ ወይ 40 ሰከንድ አድርገሽ ስለክ 1 ደቂቃ ራሱ ረጅም ነው። ያው በቲክቶክ ገብቷል። ኢንተረስቲንግ ቶፒክ ካልሆነ ምንም ሰው አያይም ታውቂያለሽ። እና እሷን ቪዲዮ ለመስራት በቃ ማትበዩ ፍዳ የለም። በቃ ብዙ ነገር በጣም ከባድ ነው። እንደሰው እንደዚህ ቭሎግ ተብሎ ሲሰራ የቭሎግ በጣም ከባድ ነው። ከእናንተ ስራ ጋር ደግሞ እየተከታትሎ መቅረጽ ምናምን አይመችም። ይከብዳል፣ በጣም ይከብዳል። ስለሽ ቢያንስ ወደ 20 ቪዲዮ ምናምን ነው ቴክ አድርገሽ ከዛ ውስጥ ትመርጫለሽ። እሱ መርጠሽ ደግሞ ከዛ በኋላ እዚህ ጋር የተሳሳተ ነገር ካለ ምናምን ብለሽ እሱን አስተካክለሽ ነው እንትን የምትይውና ቀላል አይደለም። ያው እንደዚህ አይነት ኮንቴንት የምትሰሩ ሰዎች በዚህ አጋጣሚ ያው አጨብጭባለሁ፣ ጎበዞች ናቸው። በጣም ትልቅ ቲክቶክ ላይ ካጋጠመክ ጥሩ የምትለው ኮመንት እና በጣም ደግሞ ያሳዘነክ? ያው ቲክቶክ የሚታወቀው በኮመንቱ ነው። ኮመንት ላይ ብዙ የሚያዝናኑ የሚያበረታቱም የሚያሳዝኑም ነገሮች የሚያጋጥሙክና እንዴት ነበር? ብዙ ሰዎች አሁን ቴክስት ይልኩልኛል። በተለይ እንዲህ ነው መንጃ ፍቃድ ኖሯቸው ምናምን ስራ የሌላቸው ምናምን ሰዎች ብዙ ሰዎች ቴክስት ይልኩልኛል። ያው አሁን ልናገር በቃ ትክክለኛ ሪያሊቲው ማለት ነው። ያው ቲክቶክ ላይ የሚታየውና እንትን ሁሉም ነገር አንድ አይነት አይደለም። ስራ ፈልግልኝ ምናምን ይለኛል። ባገኝላቸው እውነት ደስ ባለኝ፣ ግን በቃ እንዴት አድርጌ የገቢ ሞተር ፈልግልኝ ምናምን ብዙ ሚሊዮን ልጆች አሉ በውስጥ መስመር። ግን የሆነ ሲመስለኝ ብዙ ኮኔክሽን አለው ብለው ስለሚያስቡ ነው። ትክክለኛ አስተሳሰብ ነው። ያው ካዩት ነገር ስለሆነ ግን ያው ሪያሊቲው ደግሞ ሌላ ነው። እንደዚህ አሁን የገቢ ሞተር ፈልግልኝ የሚሉኝ በጣም ብዙ ልጆች አሉ። ስራ ያዋላ መንጃ ፍቃድ ኖሯቸው ምናምን ስራ ያጡ። ያው ግን እንዴትም በቃ ከባድ ነው ስራ ማግኘቱ ራሱ። ለማግኘት ትቸገራለህ ካንተ። አንደርስታንድ አደርጋቸዋለሁ። ያው እንግዲህ ይሄ ነው ሪያሊቲ። እውነት ለመናገር የተደበቀ ነገር የለምላችሁ። ስለዚህ እሺ ያልመለስክልኝም ኮመንቶች በጣም ብዙ የሚያዝናኑም አሉ። ያው በርታ አብዛኛው በርታ በቃ ደስ ይላል። እንደዚህ ይሄ በተለይ እንደዚህ የምሰራቸው ብሎጎች ላይ ምናምን እሱ ላይ ነው በጣም ብዙ ኮሜንቶች አሉት። በርታ ጎበዝ ምናምን እንደዚህ ወንድ ልጅ እንደዚህ ሲሆን ደስ ይለናል ምናምን ራሱ ሲጠብቅና ይልሻል። ግዴታ ነው ብዬ ስለማስብ ነው። በዛ ሌላ ነገር ይናል ለየት ያለ ነገር አጋጥሞ የለውም። ያው ስራ ስለሆነ ይዘህ የቀረብከው ሰው አፕሪሺየት ስለሚያደርግ እንጂ ምንም ኔጌቲቭ ነገር እስካሁን አልገጠመኝም። የሚገርም ቆይታና ማን እያደረግን ያለ ነው። እኔ እውነት በጣም ነው የተገረምኩት ስለአንተ እንትን ሳረግ የመጣህባቸው መንገዶች በጣም አንተ አሁን ላይ ይታወቅ ይችላል በሆነ ጊዜ እያደረካችሁ ስለነበር፣ ግን ያው አንተም ታውቀዋለህ በውስጥህ በጣም ብዙ ያዘንክባቸው ተስፋ የቆረጥክባቸው የደከምክባቸው ጊዜዎች አሉ። እነዛን ሁሉ ተወተክ ነው አሁን እየቀጠልክ እስካሁን ጊቫፕ አላደረክም። ብዙ ነገሮች እየሞከርክ ነው። አሁን እዚህ ራሱ ሞተር እየሰራክ ቲክቶክ ላይ አለክ። ቲክቶክ ላይ ደግሞ ሌላ ኦንላይን ሾፒንግ አለክ። ሞክራለሁ። ያው አልሰራ ብዙ እንትን አልኩበትም፣ ግን ትሞክራለህ። በቃ ከዚህም ጎን ለጎን እሱ እንትን ታደርጋለህ ምናምን። የአማን ትልቅ ጎሉ ምንድን ነው? ያው እንዴት ምን እንደምል አላውቅም። አሁን ላይ የሆነ ግራ የምትጋቢበት ስቴጆች አሉ። እዛ ላይ ነው ያሉት። ግን የሆነ ጥሩ ፊቸር እንደሚኖረኝ ተስፋ አደርጋለሁ እንግዲህ ከእግዚአብሔር ጋር ብዬ አስባለሁ። ትልቁ ጎሌ ብዬ የማስበው እንደዚህ የሆነ ብዙ ማሰባቸው ነገሮች አሉ። አሁን እንደዚህ በተለይ አሁን ባለሽ የዴሊቨሪ ስራ ውስጥ ምናምን አንዳንድ ነገሮች አስባለሁ። ግን ያው ከእግዚአብሔር ጋር እንግዲህ ወደፊት ምን ይሆናል ብዬ አስባለሁ። አልጀመርኩትም፣ ግን ደስ እንደ ሀሳብ ዝም ብሎ የሚመጡልሽ ነገሮች አሉ አይደል? ይሄን ባረገው ይሄን ብሰራ ከሀሳብ እኮ ነው ትልቅ እንትን የሚመጣው። ተነሰሰው ከታች ነውና በዛ እንትላለሁ ብዬ አስባለሁ። እንዴት ነው ሞተሩ ላይ የመቆየት እቅድ? ሞተሩ ላይ የመቆየት እቅድ እሱ እንደ ላይፍሽ ነው።
እዚህ ጋር ሌላ ኦፖርቹኒቲ የተሻለ ካገኘሽ ያው ማንም ሰው ፍሊፕ እንደሚያደርገው ፍሊፕ አደርጋለሁ። ያው ጥያቄ የለውም አይደለ? እንደዛ ነው እንጂ እስካሁን ያው በሱ ነው እየተዳደርኩ ያለሁት እየሰራሁ ያለሁት። ለጊዜው የተሻለ ነገር ከተገኘ ደግሞ ከእግዚአብሔር ጋር ፍሊፕ አደርጋለሁ ያስባለሁ። አማናውን የምትሰራው ለገንዘብ ባይሆን ገንዘብ ጥያቄ ባይሆን ኑሮ በቃ የሚያስደስታው እሱ ደስ ብሎት የሚሰራው ስራ ምን ነበረ? ሙዚቃ ላይ ነበር መቆየት የምትፈልገው? ስለ ሙዚቃው አላብራራክልኝ። ምን ያህል ይርክበት? እንዴት ነበረ? ትንሽ ጊዜ ነው ምናምን። ድራም እወዳለሁ። ድራም ነበር ይመቸኛል። ድራም በጣም ይመቸኛል። እና የሆነ በነፃም ብታደርጊ በጣም ደስ የሚልሽ ነገር ቢኖር ያው ሲመስለኝ አብዛኛው ሙዚቀኛ እንደዛ ነው መሰለኝ። በነፃ ቢያደርገውም ደስ ይላል። ምክንያቱም ሙዚቃ ከውስጥ ያለ እንትን ስለሆነ በዛ ተጫውተህ ታውቃለህ? እነዚህ ፕሮግራሞች ላይ ነው እንደዚህ አንዳንዴ አልፎ አልፎ እንዴት ትናንሽ ፕሮግራሞች ላይ ነው ሞክራለሁ። ጎበዝ ባልሆነ ሞክራለሁ እንጂ እንደዚህ እንትን ደረጃ አልደረስኩም። ማድረስ እችል ነበር ግን በቃ ያው ላይፍ የምትወስድሽ የሆነ ሰርክል አለና ለዛ ነው ያቆምኩት እንጂ ወደፊት ደግሞ ሞር እሱ ላይ እንግዲህ የሆነ ሌቭል ላይ ከደረስሽ በኋላ ያው ትመለሽና እንደ ሆቢ ደግሞ እሱን እንትን ትያለሽ። ለዛ አስባለሁ እንግዲህ። ስለዚህ አማን የ2 ዲግሪ ባለቤት የተለያዩ ስራዎችን እየሞከረ አሁን እንግዲህ ያለበት ቦታ ላይ ደርሷል። ለቀጣይም ትላልቅ ብዙ እቅዶች ያሉት ወጣት ነው። አማን አሁን ምከር ብትባል ለወጣቶች አሁን ለምሳሌ ትልቅ እንትን ላይ ያለ ሰው ብቻ አይደለም ላይፉ የሚያስተምረው ብዬ አስባለሁ። በቃ እነዚህ ሙከራዎች ጥረቶች ምናምን ናቸው የሚያስተምሩት ለሰው ትልቁ እንትን የሚሆኑት እነዚህ ሙከራዎች ናቸው ጥረቶች ናቸው። አንተ አሁን የሆነ ነገር በሞከር የሆነ ነገር ታገኝበታለህ። በዛ ውስጥ አሁን አንተ ሞተርን ስትሰራ ታውቀዋለህ ይሄኛው ስራ እንትን እንደማያደርግን ዛሬ ላይ ዝቅም ብዬ ይሆን ምንም ብዬ የሆነ መማርበትም ያ የተሻለ ነገር ላይ የምፈልገው ነገር ላይ እስክደርስ የትኛውንም ስራ እሰራለሁ ስትለኝ ነበርና አሁን ላይ ስራ አጣው ብሎ ቁጭ ላለ ሰው ወይም ደግሞ ምን እንደሚሰራ ግራ ለገባው ሰው 12ን ተፈትኖ ቁጭ ብለው በጣም ግራ የሚያጋባ ጊዜ ነው ጊዜው። ወይ በጣም ትልቅ ደረጃ መድረስ ትፈልጋለህ ምናምን ብቻ ብዙ ወጣት እንትን ውስጥ ያለው። ስለዚህ እሱን ትመክራለህ? አንድ እኔ በራሴ የማስበው እንዴት ነው የፋሚሊ ባክግራውንድሽ አሪፍ ሊሆን ይችላል ግን የፋሚሊ ባክግራውንድሽ አንቺ እንትን አይደለም የሆነ ሀብት ሊሆን አይችልም። አንቺ በራስሽ ያመጣሽው ነገር ሀብት የሚባለው ነው። ምንም አይነት ስራ መሞከር አለባቸው። አለመናቅ ስራን አለመናቅ። ምንም ትንሽ ሚኒስትሩ ለምን ይሆን ምንም በቃ ይሄ እንዴት ነው ይሄ ማስቲኬትሽ መሸጥ ለምን ይሆን ስራ መናቅ የለበትም። በቃ ቶታሊ እኔ እንደዛ ነው የማስበው። ምክንያቱም አሉ አሁን በሳይክል ዲሊቨሪ የሚሰሩ ልጆች አሉ። እግዚአብሔር ይመስገን እናያቸዋለን። ጥሩ ነገር ያገኛሉ ብዬ አስባለሁ። ዲቴል ባላውቅም እንዲሁ ጥሩ ነገር ይኖራቸዋል ብዬ አስባለሁ። ስራ አለመናቅ ምን ጊዜም ይሄ ህይወታችን ላይ ብዙ ነገሮች ያጋጥማሉ። በጣም ብዙ ነገር ሁሌ እንትን ብቻ እኮ አይደለም እኮ ፌሊየርም እኮ አለ እኮ አይደለ? ልክ ፌሊየር ሲመጣ ብቻ ጭንቅላትሽን አንዴ ተጎድቻለሁ ከዚህ በኋላ ለውጥ አልፈጥርም ብለሽ ማሰብ የለብሽ። እንደገና ዲግ ማድረግ አለብሽ ብቻ ነው ማስበው። የትናንት ውድቀትሽ ወደኋላ ሊያስቀርሽ አይገባም። ሞር እንደውም የሆነ እንትን ሊሆንሽ ኢነርጂ ሊሆንሽ ነው የሚገባው። እንደዛ ያደረግሽ ራስሽን መለወጥ ነው እንግዲህ እንደዛ ነው። ይህ መክራችሁ ተስፋ አትቁረጡ። በምንም ነገር ተስፋ አትቁረጡ። የምሬን ነው የምላችሁ። የሆነ ለማስረዳት ከበደኝ ታውቂያለሽ ብቻ ምን ቃላቶች እንደምትጠቀም ብቻ ግን ተስፋ አትቁረጡ። ልክ ነው። አሁን አንተ ተስፋ ብትቆርጥ ኑሮ ያኔ የእንቁላሉ ጾም ገብቶ መስራት አቆመክ ጊቫፕ ባረግ ሰዓት የራስን ስራ መስራት ያኔ ታቆምና ወደ ተቀጣሪነት ገባ ነበረ። ተቀጣሪ ሞት ጥሩ ነው ግን ሁሉም ሰው የሆነ ነገር ነው የተፈጠረው ብዬ አስባለሁ። አንዳንድ ሰው ተቀጥሮ የመስራት እንትኑ ላይ ጎበዝ ሊሆን ይችላል። አንዳንድ ሰው ደግሞ ተቀጥሮ መስራት ላይ ጎበዝ ላይሆን ይችላል። እና አማናውን እንደዛ አይነት የራስን ስራ ለመፍጠር ነው እንጂ ያለመቀጠር የርክባቸው መንገዶች በጣም ብዙ ነበሩ። እኔ እንደዛ ነው ያስተሳሰብኝ ከበፊት ጀምሮም ይሄ ተቀጥሮ መስራት የሚባለው ነገር ያው ጠልቼው ሌላ ሰው አይቀጠር እያልኩ አይደለም ግን ፐርሰናሊ ግን ደስ አይለኝ። እንደዚህ በራስ ከምትጠራቸው ጥረቶች ናቸው እነሱ ይሻሉኛል። እዛ ላይ ፎከስ ማድረግ ይሻለኛል። 5 ዓመት ተቀጥሬ ከምሰራ ይልቅ 5 ዓመት የራሴ ነገር ላይ ፎከስ ባደርግ የሆነ አሪፍ ነገር አገኛለሁ ብዬ አስባለሁ። ግን አሁን እነዛ መጀመሪያ ላይ ስነግረኝ የነበሩ ስራዎች ብዙዎቹን ያጣሃቸው
ይሄ እንትን አልነበርክም የሆነ ስራ ላይ አትቆይበትም ነበረ ምናምን እና እነሱ አስተማሩ ከአሁን ላይ እንዴት ነው እየጣርክ በመጣ ቁጥር እየተስተካከልክ እየተማርክ መታይባቸዋል? አዎ በደንብ ጋይድ ያደርጉሻል፣ ራሳቸው ጋይድ ያደርጉሻል። በቃ አይደል የሆነ ነገር ላይ ችክ ማለት ጥሩ ነው። አንዳንዴ ችክ ማለት ስለሽ የተወሰነ ታይም ያ ነገር ሞተር ስራ ልቀይር ብል ይከብደኛል። ወደ ሌላ ስራ መግባት ችክ ብዬበታለሁ ማለትም አልችልም። ገና 1 ዓመት ነው የሰራሁት። ግን ደግሞ የሆነ ሰዓት ላይ አይተሽው ያለው ካላየሽ የሆነ ሌላ ኦፖርቹኒቲ ትፈልጊያለሽ። እስካሁን ግን ተመስገን ተፍተፍ እያለበት ነው እንግዲህ። አይ በጣም አሪፍ፣ በጣም ጥሩ ጥረቶች ነው ያደረግከው። እንግዲህ ቀጣይም በጥሩ ነገር እንገናኛለን ብዬ ተስፋ አደርጋለሁ። ምክንያቱም እንዳየው ከሆነ አንድ ስራ ከ2 ዓመት በላይ ቶሎ እያየክ ነው እና የተሻለ ነገሮችን ፍለጋ ስለሆነ እንትን የተለያዩ ነገሮችን በተለያየ ሰዓት ትሞክራለህ። እንግዲህ ያው በዚህ አጋጣሚ ሁላችሁንም ጀርመንም በዚህ በሞተር ስራ ያላችሁ ልጆች በጣም በቃ ለማመስገን ፈልጋለሁ። ያው እንደ አዲስ ሞተረኛ አይደለም በቃ የተቀበሉኝ ሁሉ ምንም አልከበደኝም ማለት አልቀለዱብህም ነው መጀመሪያ ሲገባ አላመሰግን ሁሉም ሞተረኛ የተባለ እንዳለ ይመቻችሁ። ሌላ እንግዲህ ቃላቴ እንግዲህ የተጠቀምኳቸው ኖርማል ነው እያስባለሁ። አይ ምንም እንደው መጀመሪያ እንግባባም እያልከኝ ነበረ የራሳችን አልተጠቀምኩም። ሻማን እንግዲህ እስካሁን የነበረን ቆይታ በጣም አሪፍ ነው። ብዙ ነገሮች ለሰዎች ትተናል ብዬ አስባለሁ። አንተ ግን እስቲ እኔ ያላነሳሁት ሰው ይሄን ቢያውቃው የምትለው አይነት ምንም አይነት ሀሳብ ካለክ? እስካሁን ያው እንግዲህ እስቲ ለማሰብ እየሞከርኩ ነው። እኔ ታሳናለ ግን ያው ሁሉም በቃ ያው የተጠቅሰዋል አብዛኞቹ ሰው ማወቅ ያለብህ የማስበው ነገር ተናግሬያለሁ። ስራ የለም ለሚል ወጣት አንድም ታስተላልፈው መልእክት? ስራ የለም ለሚል ወጣት እጁ ላይ ባለችው ሳይክልም ሆኖ በሳይክልም መጀመር ይቻላል። ኤኒቲንግ ዴሊቨሪ የሚሰሩ ልጆች አሉ። ያው እንግዲህ ሳይክል ለምንም ተማመታችሁ ግዙና እንግዲህ ጀምሩ እላለሁ። እንደዛ ለሚያስቡ ሰዎች ማለት ነው። እና ደግሞ ስኪል ታይማችሁ ተጠቀሙ። ያው እንግዲህ አሁን ኤቭሪቲንግ እጅሽ ላይ ነው። ገብቶሻል? ዩቲዩብ ላይ ብዙ ነገሮች አሉ ማየት ትችላለሽ። እና እነዛን ስኪል ደግሞ በጣም ይጠቅማል በሁሉም ነገር። እነዛ ራሳችሁን በዛ እንትን በሉ እላለሁ። በተለይ እንዴት ነው 12ኛ ክፍል ተፈትነሽ ወደ ዩኒቨርሲቲ የምትገቢባት የሆነች ሞመንት አለች እና ያቺን ታይም መጠቀም ስኪል ለመማር ምናምን እንደዚህ እንዳልኩሽ ቅድም እኔ ፔስትሪ ሼፍ እና ቤከሪ ተምሬያለሁ አልኩሽ። ቤተሰብም አስቸግራችሁ ቢሆንለት ለተወሰነ ጊዜ እንደዚህ አይነት ኮርሶች መውሰድ እንደዚህ እመክራለሁ። እንግዲህ ሌላ የምለው ነገር የለኝም። እናመሰግናለን። ግን በጣም ያስገረመኝ ነገር አንተ አሁን ከቤተሰብ ጋር የነበረ እንትን እስከ ዩኒቨርሲቲ ነው። ዩኒቨርሲቲ ተመርቀህ ከወጣህ ጀምሮ የምታደርጋቸውን ጥረቶች የተወሰነ እነሱ እገዛ ቢኖርበትም አብዛኛውን በራስህ ነበር የተለያዩ መንገዶች የምትሄደው። በራሴ እሟሟታለሁ ጥግ ድረስ ነው የምሄደው። አይ በጣም ጥሩ ትልቅ አስተማሪ ነገር ነው ይሄ። በመጨረሻ ማስተላለፍ የምትፈልገው ነገር ካለ? በመጨረሻ ማስተላለፍ የምፈልገው ነገር ያው አሁን ባለሁበት ሙያ ላሉ ለማጀው እንግዲህ የሆነ ነገር ላቀላጥፈ ሁላችሁንም በዚህ አጋጣሚ ላመሰግን እወዳለሁ። ቲክቶክ ላይም በምንም በቃ ፎሎ የምታረጉኝ በውስጥ ቴክስት የምልኩልኝ ሁላችሁንም ቴንኪው ማለት እፈልጋለሁ። በርቱ። ያው ሁላችንም እንግዲህ የምንፈልገው ሌቭል ላይ እንደርሳለን ብዬ አስባለሁ። አሁን ያለንበት ሌቭል ያው እንደ ጅማሩ እናስበውና እግዚአብሔር ደግሞ ሁላችንንም የልባችንን ያሳካልን ብዬ አስባለሁ። ሞተረኞች በሙላ ልባችንን እናውቀዋለን። ይመቻችሁ። እንግዲህ ሌላ ምለው ነገር የለኝም። ፍቅራችሁ በጣም ፍቅራችሁ ይለይብኛል። ሌላ ምለው ነገር የለም። እሺ ተመልካቾቻችን ፕሮግራማችን በጣም እንዳስተማራችሁ እንዲሁም እንደጠቀማችሁ እርግጠኛዎች ነን። ለዛሬ የነበረን ቆይታ ይሄን ነበረ። አዘጋጅቼ ያቀረብኩላችሁ ማህደር ጳውሎስ ነኝ። በቀጣይም ደግሞ ልዩ በሆነ እንግዳ እስክንገናኝ ድረስ ሰላም ሁኑ።